ወደ ኋላ መለስ ብለን የኢትዮጵያ ፖለቲካ ሁኔታ እንዴት እየሄደ ነው ማለት ካለፉት 3-4 ዓመታት እንዲሁም ደግሞ ባለፉት 2-3 ዓመታት በትግራይ የነበረውን እንዲሁም በመላ ሀገሪቱ የነበረው ሁኔታ እንዴት ተመለከትከው? ወደ ኋላ ብለን መለስ ብለህ እስኪ አስታውሰኝና ወደ ዋናው አጀንዳችን እንገባለን። በመጀመሪያ ትክክል ነው። አሁን 4 ዓመት ሆነ መቀሌ ላይ ከተገናኘን። ከዛ በኋላ በትግራይ ምድር የተፈጸመው ግፍ ይሄ ነው የማይባል ነው። በህይወት ላይ የተፈጸመ ግፍ፣ በንብረት ላይ ብዙ ንብረት ወድሟል። ትግራይን ወደ 50 ዓመት ነው አቶ ጌታቸው ረዳ ያለው 50 ዓመት ወደ ኋላ መልሰዋታል ነው የሚሉት። መሰረተ ልማቶቹ፣ ትምህርት ቤቶቹ፣ የሃይማኖት ተቋሞቹ የቀረ የለም። በአገር ደረጃ ያ ጦርነት በአገር ደረጃም ያደረሰው ማለትም ይሄ አገር ሆኖ ሊቆም እንዲችል በህዝቦች መካከል የነበረ የባህላዊ፣ ሃይማኖታዊ፣ ሌሎችም ትስስሮች አገር የሚያደርጉ ትስስሮች ሁሉ ተበጣጥሰዋል። ስለዚህ በጣም እጅግ ክፉ ጦርነት ነው የተደረገው። ትግራይ እስከ 14% አሁን እንደዚህ በሚባልበት ጊዜ ቀላል ሊመስል ይችላል፣ ግን በህይወት ዋጋ የተከፈለው የክልሉ 14% ያክል የሚሆን ነው። ይሄ ደግሞ በዓለም ላይ ከተደረጉ ጦርነቶች ጋር ሁሉ ስናስተያየው በሁለተኛ ዓለም ጦርነት ጊዜ በብዛት ብዙ ሀገሮች ብዙ ህዝቦች ተካፍለውበታል። የሞቱ ሰዎች ቁጥር እስከ 16-18% ነው የሚሆነው። ስለዚህ በዓለም ላይ ከተደረጉ ትላልቅ የህዝብ ህይወት የጠፋበት እና የሀገር ወደፊት እጣ ፈንታ ሁሉ የተበላሸበት ከሚባሉ ጦርነቶች ውስጥ እጅግ አውዳሚው ነው የነበረው የትግራይ ጦርነት። አሁን እሱን ከማለቴ በፊት በዛ ጉዳይ ላይ በሰፊው ከመነጋገሬ በፊት 4 ዓመት ነው። ያን ጊዜም ተነጋግረናል። ያን ጊዜም ቢሆን ወደ ጦርነት እንዳይሄድ በቴሌቪዥን ላይ የተነጋገርናቸው ነገሮች አሉ። ያሉት ልዩነቶች ወደ ጦርነት እንዳይሄዱ፣ እንደዚህ አይነት መውደም እንዳይደረግ በተቻለን መጠን ወደዛ እንዳይኬድ ተነጋግረናል። ነገር ግን ሕዝቅኤል በቀለ ሄደ ተብሎ ልክ ውጭ ሀገር የጠላት ሀገር እንደሄደ ነው ሲነገርበት የነበረው። የዛን ጊዜ እንኳን በህይወት ኖርሽ ልልሽ ነው። አንቺ እንኳን በህይወት ኖርሽ፣ ከዛ አብረሽም አንቺ ጋር አብረው ያሉትም እንኳን በህይወት ኖራችሁ 14% የሚሆን ህዝብ በተገደለበት፣ ወጣት ታድነው በተገደለበት፣ ሴቶች በተደፈሩበት በዚህ ሁሉ ውስጥ ስታልፎ እንኳንም በህይወት ኖርሽ እንኳን ተገናኘን፣ ይሄ ቀላል አይደለም ለማለት ነው። ጦርነቱ ይህን ያህል ውድቀት ያመጣ ነው በምልበት ጊዜ ከ800 ቀናት በላይ የነበረ ከበባ ውስጥ ነው የነበረው። ይሄም በነገራችን ላይ እንዲህ አይነት ከበባ በዓለም ውስጥ ከተደረጉ ጦርነቶች በከበባ ምክንያት ከተደረጉ ጦርነቶች ረጅሙ ነው። 800 ቀን መከበብ የጦር ታክቲክ ውስጥ አለ። ሲጅ ማድረግ ገና ጦርነት ከጀመረ ጊዜ ጀምሮ አለ። ግን ከተሞች ናቸው በከበባ የሚያዙት። ዋና የእዝ ሰንሰለቱ የሚወጣበት፣ መሳሪያ የሚከማችበት፣ ለጦርነት አስፈላጊ የሚሆኑ ግብዓቶች የሚከማቹበት ከተማ ይያዛል። አንድ ክልል ግን የሚከበብበት ጊዜ በዓለም ታሪክ የመጀመሪያው ነው። ክልሉ ራሱ ሲያዝ ከተሞች እንደ ኮንስታንቲኖፕል ወይም ማድሪድ ወይም ሌሎች ከተሞች በአውሮፓም በኤሽያም በሌሎች ሀገሮችም ከተሞች ይከበቡና ይያዛሉ። ክልሉ ራሱ ግን የሚያዝበት የመጀመሪያው ነው። ክልሉ ራሱ በውጭም በአገር ውስጥም ኃይሎች በኢትዮጵያ ውስጥ ያሉ ክልሎች ያዋጡት ኃይል፣ የገንዘብ ኃይል፣ የሃይማኖት ተቋም ኃይልም፣ የፖለቲካ ተቋም ኃይልም፣ ሌላ ኃይልም፣ እነዚህ ሁሉ ያዋጡት የገንዘብና የሰው ኃይል እንዲሁም ከውጭ ሀገር ያውም ከጠላት ከሚባል ሀገር የፈለከውን አድርግ ተብሎ የገባበት የአካባቢው የገንዘብ ኃይል፣ የአረቦች የገንዘብ ኃይል
በሰፊው የፈሰሰበት ነው። ለዚህም ነው ከፍተኛ ውድመት የሰው እልቂት የተካሄደበት። ስለዚህ እንዴት ታስታውሰዋለህ ካልሽኝ መደረግ ያልነበረበት መፈጸም ያልነበረበት በአንድ ሀገር ውስጥ መደረግ ይችላል ተብለሽ የማታምኚ ተው ወደ ጦርነት እንዳያስኬድ ብለን ብናወራ ተው ብንልም ብናወራ ተው ጠላት አታድርጉ ብለን ብናወራ እንዲህ ይሆናል ብዬ አላሰብኩም። ይህን ያህል ይሆናል ብዬ አላሰብኩም። ግጭት እዚህም እዛም ይደረጋል ነው እንጂ እንዲህ አይነት በዚህ በሰው ልጅ ታሪክ ውስጥ ተደርጎ የማይታወቅ ወንጀል ሁሉ ስሙ የተጠራ ወንጀል ሁሉ ይፈጸማል ብዬ አስቤ አላውቅም። ካሰብኩት በላይ የሰው ልጅ ምን ያህል ጨካኝ መሆን እንደሚችል ካንቀሳቀስሽው ህዝብን ካንቀሳቀስሽው የአራዊትነት ባህሪው ሊነሳ እንደሚችል እጅግ በሰው ልጅ ላይ ተስፋ እንድቆርጥ የሚያደርግ የሰው ልጅ ክፉ አይደለም መልካም ነው የፈጣሪ በጎነትና ምህረት በውስጡ አለ ብዬ ሳመን የነበረው ያደግኩበት የሃይማኖት ትምህርት ሁሉ ጥያቄ ውስጥ የገባበት ነው። የሰው ልጅ እንደሱ አይደለም። የሰው ልጅን ማንቀሳቀስ ከተቻለ ክፉ ሐሳብን በአእምሮ ውስጥ ከተቻለ አውሬነቱ ከውስጥ ይወጣል እስከ ማለትና ስለ ሰው ልጅ እንኳን የነበረኝን አስተሳሰብ እስከለውጥ ያደረሰ ጦርነት ነው። ወደ ኋላ ካየሁት እንደዚህ ነው ሆኖ የሚታየኝ። በነገራችን ላይ በትግራይ ላይ እንደዚህ ይፈጸም እንጂ እንደዚህ አይነቱ ነገር እኔ በተወለድኩበት በኦሮሚያ ውስጥ እኔ በተወለድኩበት እና ባለሁበት በግልጽ ከማውቃቸው ሰፈሮች ወለጋ ውስጥ እንዲህ አይነት ነገር በአውሮፕላንም መደብደብ በድሮንም መደብደብ ቤት ማቃጠል ወላጆችን ማሳደድ ልጃችሁ የኦሮሞ ነጻነት ጦርን ተቀላቅሏል ብሎ ወላጆችን መግደል ቤታቸውን ማቃጠል ህዝብን እንዳይንቀሳቀስ የአስቸኳይ ጊዜ አውጆ ፈጽሞ የንግድ እንቅስቃሴ እንዳይኖር ገበሬዎች እንዳይሰሩ የሰሩ እንደሆነ ሰው ከከተማ ወደ ገጠር የወጣ እንደሆነ ለኦላ ልታቀብል ነው ተብሎ የሚታሰሩበት መጽሐፍ ያተሙ እንደሆነ ይሄ መጽሐፍ ለአርቲስት ጉዳይ ሳይሆን ለጦርነት ድጋፍ ነው ተብሎ ሰው ሁሉ የተፈናቀለበት ሁሉ ነገር በትግራይ የተፈጸመው ሁሉ በዛ አካባቢ እንደተፈጸመ አስቀድሞ እንዲያውም እዛ እንደጀመረ አገሪቱ ውስጥ የትግራዩ በሰፊና ትልቅ ስለሆነ ቅድም እንደተናገርኩት የተነገረው እንጂ ታክቲኩ በሌሎች አካባቢዎች የተደረገ ነው። እንዳልኩት ስለ ሰው ልጅ እንኳን የሰው ልጅ መልካም ነው የሚለውን ነገር ሁሉ ጥያቄ ውስጥ የሚከተኝ አይነት እልቂት ነው በኢትዮጵያ ውስጥ የተፈጸመው። ደግሞም አያልቅም ከ5 ዓመት በኋላ ወደ ኋላ እንኳን የመመለስ ሐሳብ አይታይም። በዛው አቅጣጫ እየጋለበ ነው። የሚያሳዝነው ይሄ ነው። አመሰግናለሁ ፕሮፌሰር። ምናልባት አንተ እንዳልከው ነው አንተና ጥቂት መሰሎቹ ልበ መልካሞቹ ይህን ጦርነት እንዳይነሳ ብዙ ቅስቀሳዎች ሲያደርጉ ብዙ ሙከራዎችን ሲያደርጉ ብዙ ድካም ሲደክሙ ነበረ፣ ግን ሰሚ አልተገኘም። ያ የሆነውን ነገር በትግራይና በሌሎች አካባቢ የኢትዮጵያ እንዳልከው ደግሞ በተለይም በኦሮሚያ ነበረ የሆነውን ነገር ሆኗልና ከዛ በኋላ ግን ምናልባት የጦርነቱ ከተካሄደ በኋላ ያ ሁሉ ውድመት ከተፈጸመ በኋላ ጦርነቱ የትኛውም ጦርነት ቢሆን ሁሌም እንደሚባለው የት እንደሚጀመር ይታወቃል፣ የት እንደሚያልቅ ግን አይታወቅም በሚልም የናንተ ቅስቀሳ አንተና መሰሎቹ ብዙ በርካታ የሚባሉ የትግራይ ኤሊቶቹም እንደዚሁ ደግሞ ከኦሮሚያም እንደዚሁ አልፎም ከአማራ ክልልም ሌላ የኢትዮጵያ ኤሊቶቹም ይህንን ጥያቄ ሲያነሱ ነበር። ሆኖም ጦርነቱ ተካሄደ፣ ያ ውድመት ተፈጸመ። የትኛውም ጦርነትም ቢሆን በጠረጴዛ ዙሪያ ነው መጨረሻው የሚያልቀው፣ በውይይት ነው የሚያልቀው። ጦርነቱ በጦርነት ያለቀበት ሁኔታ የለምና አሁን በትግራይ ላይ የተካሄደው የ2 ዓመቱ ጦርነት ያው በፕሪቶሪያ ውል ስምምነት ሰላም ከተፈረመ በኋላ ያው በቶክስ የሚሞት ዜጋ ይቀንስ እንጂ ትግራይ ላይ አሁንም ጦርነቱ አልቆመም ማለት ይችላል። ምክንያቱም የተፈናቀለ ህዝብ አለ፣ የተወረረ መሬት አለ፣ በጠላቶች ስር የሚተዳደር ህዝብ አለ። ስለዚህ ሞቱ አልቀነሰም ማለት እንችላለንና ይህንን የፕሪቶሪያ ውል
ከተፈረመ እንግዲህ ወደ 1 ዓመት ሊሞላው ነው። ጥቂት ወራቶች ናቸው የሚቀሩትና እስካሁን ድረስ አፈጻጸሙ እንዴት ትመለከተዋለህ? ምናልባት በትግራይ በኩል የተደረገው ስምምነት ተፈጻሚነት ከማድረግና እንዲሁም ደግሞ በፌዴራል በኩልም ያለው የተግባራዊነቱ ወደ ተግባር ለመቀየር የሚደረገውን ጥረት ምን ያክል ሂደዋል ማለት ይችላል? ፌዴራል መንግስት ሙሉ በሙሉ ውሉ ማስፈጸም ያልቻለው ለምንድን ነው? ከአቅም ማጣት ነው ወይንስ ፍላጎት አለመኖር ነው የሚሉ ጥያቄዎችን በተደጋጋሚ ይነሳሉና ፕሮፌሰር አንተ በዚህ ጉዳይ ያለ አስተያየት ምን ይመስላል? መልካም። የፕሪቶሪያ ስምምነት የሚባለው ያው የተኩስ አቁምና የግጭት ማስወገጃ ስምምነት ነው። በዛ ውስጥ በስምምነቱ ውስጥ እንዲሁም ደግሞ በኬንያ የተደረገው የአፈጻጸም ስምምነት ውስጥ የተካተቱ ብዙ ነገሮች አሉ። እሱን እናውቃለን። አሁን በዛን ጊዜ በስምምነት ውስጥ ተኩስ አቁም ስለሚል ተኩስ ቆሟል። በአብዛኛው ተኩስ ቆሟል። ይሄው በመቀሌ ውስጥ ሆኖ ድሮን ይመጣብኛል፣ አውሮፕላን ይመጣብኛል ተብሎ የሚታሰብ ስጋት ለጊዜው አሁን የለም። ስለዚህ ተኩሱን አቁሟል። ይሄ ትልቅ ነገር ነው ለትግራይ ክልል፣ ለትግራይ ከተሞች እና ገጠር ነዋሪዎች። ከዛ ሁሉ ስቃይ መከራና የውድመት ጊዜ ውስጥ ወጥተው ያለ ተኩስ ድምፅ፣ ያለ አውሮፕላን እና ድሮን ፍራቻ ማደር መልካም ነገር ስለሆነ ጦርነቱን ያቆመው፣ ግጭቱን ያቆመው፣ ተኩሱን ያቆመው ስምምነት በዛ ደረጃ ላይ ተፈጽሟል ማለት ነው። ተኩሱ ስለቆመ ተፈጽሟል ማለት ነው። ግጭቶች አልፎ አልፎ ሊኖሩ ይችላሉ። ነገር ግን የተኩስ መቆሙና ሰው ወጥቶ ለመግባት እርግጠኝነቱ ከፍ ብሎ ተኝቶ ለማደር እርግጠኝነቱ ከፍ ያለበት፣ እንዲሁም የትራንስፖርት በመደረጉ ተለያይቶ የነበሩ በትግራይ ውስጥ በተለያዩ ከተሞች የሚኖሩ ሰዎች ለመገናኘት መቻላቸው፣ ገበሬዎች ይነስም ይብዛም ሽንኩርታቸውን ድንቻቸውን ለመትከል መቻላቸው፣ ይነስም ይብዛም ሁሉ ነገር ተፈጽሟል ለማለት አይደለም። ይሄን ለማድረግ መቻላቸው እየተፈጸመ ነው። ተፈጽሞ አልቋል ማለት አይደለም። የስምምነቱ አንቀጾች እየተፈጸሙ ነው ለማለት ይቻላል። ቅድም ያልኩት ይሄ ከበባው፣ የትግራይ ክልል ከበባው አሁን ከሞላ ጎደል ቆሟል። ከሞላ ጎደል ነው የምለው፣ ሙሉ ለሙሉ አይደለም። አሁንም ብዙ የተዘጉ መንገዶች አሉ። አሁንም ገና ነፃ ያልሆኑ አካባቢዎች አሉ። በተለይ ከሰሜኑ በኩል የሚመጣው ነገር በእርግጠኝነት ሁሉ ቆሟል ለማለት አይቻልም። ነገር ግን በከፊልም ከሞላ ጎደልም ስለተከፈተ አቅርቦቶች ለትግራይ ሕዝብ መድረስ ጀምረዋል። ያልነበሩ ነገሮች ለማድረግ ተችሏል። ይሄም ከአፈጻጸሙ በኩል የሚታይ ነው። የመንግስት አገልግሎት እና ሌሎችም ለሕዝብ መቅረብ ያለባቸው አገልግሎቶች አሁንም ከሞላ ጎደል እየተፈጸሙ ነው። አሁን እኔና አንቺ እንኳን ለመነጋገር መቻላችን፣ በኢንተርኔት ተያይዘው መቻላችን እየተፈጸመ ነው ማለት ነው። ብዙ መደረግ ያለባቸው ይቀራሉ። ነገር ግን አስፈላጊዎቹና መሰረታዊዎቹ ከተኩስ አቁም፣ ምክንያቱም ስምምነቱ ተኩስ አቁም እና ግጭት ማስወገድ ስለሆነ በዛ ደረጃ የሚታይ እርምጃዎች ተወስደዋል። አበረታች የሆኑ እርምጃዎች ተወስደዋል ማለት ነው ለማለት ይቻላል። ነገር ግን የቀሩ ነገሮች አሉ። ለምሳሌ ይሄ ሁሉ የተደረገው እስከ 1.2 ሚሊዮን የሚሆን ሰው በቀጥታና በተዘዋዋሪ መንገድ የተሰዋበት፣ የተገደለበት፣ 1.5 ሚሊዮን ብር የወጣበት፣ አሁንም ድረስ ሰው በፈንጂ ምክንያት የሚገደልበት፣ አሁንም በረሃብ የሚሞትበት ጦርነት ይህንን ያመጣው ምንድን ነው? በዚህስ ማን ነው ተጠያቂ የሚለው ስምምነቱ ውስጥ አለ። ትራንዚሽናል ጀስቲስ ብለው በዚህ በኩል እየሄዱበትም ያለ አይመስለኝም። አሁንም ሁለቱም ወገኖች ይሄ ነገር መደረግ አለበት እያሉ እየሄዱበት ያሉ አይመስለኝም። የዓለም አቀፍ ድርጅቶችም የዓለም አቀፍ መንግስታትም ሁሉ ይሄ ነገር መቀጠል አለበት ብለው በሙሉ ኃይል እየሄዱበት ያለ አይመስለኝም። አንድ ነገር ላይ እርግጠኝነት አለኝ ነኝ።
ብዙ የህግና የቴክኒክ ሰዎች የዘር ማጥፋት በትግራይ አልተፈጸመም ሊሉ ይችላሉ። በእኔ አእምሮ ውስጥ ግን ተፈጽሟል። በእኔ አእምሮና በእኔ ዳኝነት ግን የዘር ማጥፋት ወይም ጄኖሳይድ ተፈጽሟል። ጄኖሳይድ ተፈጽሞ ከዛ በኋላ ተጠያቂነት የማይኖርበት ይሄ ነገር ከቀጠለና ተጠያቂነት ሳይኖርበት ከቆየ የመጀመሪያው ነው የሚሆነው። በዓለም አቀፍ ደረጃ የመጀመሪያው ነው የሚሆነው። ከሆሎኮስት በኋላ ተጠያቂነት ነበረ። ከሩዋንዳ በኋላ ተጠያቂነት ነበረ። ምናልባት ከአርሜኒያ በኋላ ሙሉ ለሙሉ ተጠያቂነት አልነበረም ይሆናል። ነገር ግን በዛን ጊዜ ተጠያቂነት የሚባል ህግ ቃሉ ራሱ ጄኖሳይድ የሚባለው ቃሉ ራሱ የተፈጠረው ከአርሜኒያ በኋላ ነው። ጄኖሳይድ ሰውን ያለ ምክንያት መግደል ማለት ነው። ቃሉ ራሱ የተፈጸመው ከዛ በኋላ ነው። ከዛ በኋላ ግን ከሁለተኛ ዓለም ጦርነት በኋላ ተጠያቂነት ነበረ። ኑረምበርግ በተለያዩ ቦታዎችም ተጠያቂነት፣ በጀሩሳሌም ተጠያቂነት ነበር። ጄኖሳይድ እንዲህ በቀላሉ የሚታለፍ ነገር አይደለም ለማለት ነው። አሁን ግን በትግራይ ላይ እየተካሄደበት አይደለም። የአሜሪካ መንግስትም ከዚህ በፊት ጄኖሳይድ ወይም ይሄ የዘር ማጽዳት ተካሂዷል ብሎ ምርመራ የጀመረበትን ነገር አልቀጠለበትም። ስለዚህ እያፈገፈጉ ነው። ጄኖሳይድ ተፈጽሞ የማፈግፈግ ጉዳዮችን እያየው ስለሆነ በዛ አቅጣጫ እየተፈጸመ ነው ለማለት አስቸጋሪ ነው። ማፈግፈግ ያለ ይመስላል። ለምንድን ነው ሁለቱ ኃይሎች የሚያፈገፍጉት? እንዳልተፈጸመ ልበልና ከዛ በኋላ ለምንድን ነው ብዬ ወደምጠረጥረው እመጣለሁ። መድዬ ይሄ እንግዲህ never again ነው የተባለው። ከጄኖሳይድ በኋላ እንደገና ጄኖሳይድ እንዳይደገም ነው የሰው ልጅ መብት የሚባለው። አሁን ይሄ human rights declaration of human rights universal declaration of human rights የሚባሉ ዓለም አቀፍ ህግጋቱ በሙሉ የወጡት በዓለም አቀፍ ደረጃ እንደ ሁለተኛ ዓለም ጦርነቱ አይነት በጦርነት ውስጥ የሚፈጸም የዘር ማጽዳት፣ የዘር ማጥፋት፣ በሰብአዊነት ላይ የሚፈጸም ጥቃት፣ በሰላም ላይ የሚፈጸም ጥቃት፣ እንደዚህ አይነት ነገሮች ሁለተኛ እንዳይደገሙ ነው እነዚህ ሁሉ ዓለም አቀፍ ህግጋትና ደንቦችና ስምምነቶች የተደረጉት። አሁን ከዛ ሪትሪት በማፈግፈግ ላይ ያለ ይመስላል። ነገር ግን እየተፈጸመ አይደለም፣ እሱን ለማለት ነው። ሁለተኛ የስምምነቱ የፕሪቶሪያው ስምምነት ዋናው መሰረቱ የኢትዮጵያ ህገ መንግስት ነው። ሁሉ ነገር በህገ መንግስቱ መሰረት ነው ይፈጸማል የተባለው። በህግና በዓለም አቀፍ ግንኙነት ቋንቋ ስታተስ ኮ አንቴ መምጣት አለበት። ጦርነቱ ከመጀመሩ በፊት ወደ ነበረው ሁኔታ መመለስ አለበት ነው ዋናው የስምምነቱ መልህቅ። የስምምነቱ ማሰሪያ፣ መጀመሪያው፣ መቋጫው ይሄ ነው፣ ህገ መንግስቱ ነው። ይሄ ማለት ለእኔ እንደሚገባኝ፣ ምናልባት ህግ አይገባኝም ይሆናል፣ ለእኔ ግን እንደሚገባኝ የትግራይ በጉልበት የተወሰዱ መሬቶች ክርክር የሚያስፈልገው ይሆናል። ክርክር አያስፈልገውም። አሁን በስምምነት በሁለቱ የአማራ ክልል ፕሬዚደንት ባለፈው ጊዜ ለክልሉ የሚናገረው ወይ በሬፈረንደም በህዝብ ድምፅ ወይ በሁለቱ ክልሎች መካከል በሚደረግ ስምምነት ወይንም ደግሞ የፌዴሬሽን ምክር ቤት በሚወስነው ይወሰናል ነው የሚለው። ይሄ ሁሉ አስፈላጊ አይደለም። ለምን? ቀድሞ ወደ ነበረበት ቦታ ከተመለሰ በኋላ የቀሩት ነገሮች በህገ መንግስቱ መሰረት ይፈጸማሉ ነው። እሱ እየተደረገ አይደለም። የትግራይ መሬቶች፣ ከትግራይ ክልል የተወሰዱ መሬቶች ላይ አሁንም እየተፈጸመ አይደለም። ስለዚህ አስፈላጊ ነገሮች የትግራይ ህዝቦች በሰላም ለማደር እንዲችሉ የሚያስፈልጉ ነገሮች፣ ተኩስ ማቆሙ፣ አቅርቦቶቹ፣ አገልግሎቶቹ እየተፈጸሙ ቢሆን ከሞላ ጎደል ያልተፈጸሙ ችግሮችን ግን ሊፈጥሩ የሚችሉ የፖለቲካ ስምምነቶች እየተደረጉ ስላልሆነ ይሄ ነገር የሰላም ስምምነት ነው ለማለት ያስቸግራል። የተኩስ አቁም ነው፣ የግጭት ማስወገድ ነው፣ ግን ሰላምን የሚያወርድ ስምምነት ነው ወደ ማለት አያስገደንም። ለምንድን ነው ይሄ እየተፈጸመ ያልሆነው?
ለእኔ እንደሚገባኝ ነው እንግዲህ የምናገረው። ለእኔ እንደሚገባኝ በአንድ በኩል ፈቃደኝነት የለም፣ በሁለተኛ በኩል ክህሎቱ ያለ አይመስለኝም። ፈቃደኝነት በምልበት ጊዜ አንዳንዱን መሬቶች የያዙትና ይዘው ያሉትም ኃይሎች በተለይ ኤሪትሪያ የኢትዮጵያ መንግስት ችሎ ፈቃደኛ ሆኖ ውጣ ብሎ ሊያዘው የፈቀደ አይመስለኝም። ለምን ከኤርትራ ጋር ለመጣላት አይፈልጉም። ሁለተኛ የሚችልም አይመስለኝም። ውጣ ብሎ እምቢ ቢል ሄደው በጦርነት ለማስወገድ የሚችሉ አይመስለኝም። ስለዚህ ፈቃደኝነቱም ማለት ፍላጎቱም ችሎታውም ያለ አይመስለኝም በኤርትራ በኩል። በአማራ በኩል ደግሞ በተያያዙት ላይ ደግሞ ሁለቱም የተሟሉ አይመስለኝም። ፈቃደኝነቱም ማለት ጉዳዩን ለማስፈጸም ፈቃደኝነቱም ችሎታው ለምን ጦርነቱንም ለማካሄድና በኢትዮጵያ ውስጥ አሁን የሚደረገውን የፖለቲካ ሂደት እንዲደግፍለት የኢትዮጵያ መንግስት ጠቅላይ ሚኒስትር የሚያካሂደውን ፖለቲካ የብልጽግና ፖለቲካ በዩ የመደመር ፖለቲካ በዩ የምን ፖለቲካ በዩ ምን እያደረገ እንዳለ እኔ አላውቅም። እሱን ለማስፈጸም ድጋፍ የሚያገኘው ከአማራ ክልል ነበር። ከነሱ ጋር ለመጣላት ፍላጎት አልነበረውም ይመስለኛል። ለመጣላት አልፈለግም። አሁን ተጣልተዋል። ገፍተው ጉዳዩ እስከ መጣላት ደርሰዋል። አንዳንድ ጊዜ ግን ሲደረጉ የነበሩትን ስታይ እየተጫወቱ ነው ወይ የሆነ ጌም ነው ወይ የምትይበትም ሁኔታ ሊመስል ይችላል ሁኔታው። ለማንኛውም ግን አሁን ጦርነት በአማራ ክልል ስላለ ምናልባት በር ሊከፍት ይችላል። በተለይ በወልቃይት ጸገዴ በኩል ባለው መሬት ላይ መንገድ ሊከፍት ይችላል። ይሄ ከፋኖ ጋር ያደረጉት ጦርነት ውጡ ለማለት ይችላል። ምክንያቱም ከወታደራዊ አሰራር አንጻር ካየሽው ጎንደር አካባቢ ብዙ እንቅስቃሴ አለ። ወደ መተማ የሚሄደው መንገድ ለመያዝ፣ ወደ ዳንሻ የሚሄደው መንገድ ለመያዝ፣ ወደዚህ ወደ ደባርቅ በኩል ወደ ጸለምት የሚሄደውንም መንገድ ለማጽዳት የኢትዮጵያ መንግስት ወታደሮች እና መከላከያ እየተንቀሳቀሱ ይመስለኛል። እሱን ከቆረጡት ከኤርትራና ከአማራ ጋራ የሚደረገው ግንኙነት ለኢትዮጵያ መንግስትም ስጋት የፈጠረው ፈቃደኝነቱንና ችሎታውን ሊፈጥር ይችላል ብዬ ተስፋ አደርጋለሁ። ለአሁኑ ግን እንደሚመስለኝ ፈቃደኝነቱም እስካሁን ድረስ ፈቃደኝነቱም ፍላጎቱም ችሎታውም ስላልነበረ ነው የሚመስለኝ። አመሰግናለሁ ፕሮፌሰር። ምናልባት አሁን በአማራ ክልል ላይ የተነሳው ጦርነት ዋናው መነሻው የፕሪቶሪያና ኬንያ ላይ የተደረገው የአተገባበር የሰላም ስምምነት ያልከውን እሱ እንደ መነሻ አድርገን መውሰድ እንችላለን? አዎ እንደዛ ነው የሚመስለኝ። አንድ ጠላት አለን ባሉበት ጊዜ አንድ ላይ ነበሩ። አንድ ጠላት በሚባልበት ጊዜ ደግሞ ይሄ ቲፒኤልኤፍ ወይም ትግራይ ጠላቴ ነው ማለቱ ሳይሆን ሊያደርጉት ለፈለጉት ኢትዮጵያን እንዴት አድርገው በራሳቸው ምስል ለመቅረጽ በሚፈልጉበት ላይ እንቅፋት ይሆኑብኛል ያሉትን በሙሉ ነው ለማስወገድ የተነሱት። አሁን ሊያደርጉት የፈለጉት ህገ መንግስቱ መለወጥ አለበት፣ የህብረ ብሔራዊ ፌዴራሊዝሙ መክሸፍ አለበት፣ ኢትዮጵያ ልሙጥ መሆን አለባት፣ አዲስ ህገ መንግስት አማራ የተሳተፈበት። አማራ አልተሳተፍን ነው የአማራ ክልል ፖለቲከኞች የሚሉት። ህገ መንግስቱን በማርቀቅ ላይ ቲፒኤልኤፍ እና ኦኤልኤፍ ናቸው ያደረጉት። ስለዚህ የኛ አይደለም፣ ስለዚህ እሱን እናስተካክል ነው የነሱ ስሞታ። ከአቶ ክፍሌ ወዳጆ የበለጠ አማራ ያለ አይመስለኝም። ሌላው ይቀር ግን ለፖለቲካ መነሳት በምትፈልግበት ጊዜ እናቴ ቀሚት አደናቀፈኝ፣ ያው የማይቀር ነገር ነው። በዚህ ላይ ነው የተስማሙት። ኢትዮጵያን እንደ አዲስ መቅረጽ አለብን። ኢትዮጵያን ያበላሹት ከንጹህ ቅድስት ኢትዮጵያ ከመንገድ ያወጣት የ1960 ዓመተ ምህረት ተማሪ የማርክሲዝምን የተቀበሉ የሶሻሊስቶች የኮሚኒስቶችን መፍትሄ በኢትዮጵያ ላይ የጫኑ በኢትዮጵያ ውስጥ የብሔር ብሔረሰብ ጥያቄ እንዳልነበረ የሚያምኑ ሰዎች ናቸው አሁን ስልጣን ላይ ያለው። እነሱ ናቸው አንድ ላይ ያመጡት። ያጠፉት እነዚህ ማርክሲስቶች ናቸው። እኛ ግን የተቀደስን የኢትዮጵያ ምርጥ ልጆች ግን ኢትዮጵያን መልሰን ወደ ቦታዋ እናደርጋለን በምለው ተማምለው ነው የተነሱት። እዛ ላይ እንቅፋት የሆኑትን በሙሉ አስወግደን
በዚህ ቋንቋ ነው የሚናገሩት የነበረው በዛን ጊዜ። ይህንን በትግራይ ያለውን የቲፒኤልኤፍን ካስወገድ ነው እሱን ከደመሰስ ነው ለዚህ ሁሉ ጥፋት በኢትዮጵያ ለደረሰው ጥፋት መንስኤ የሆነውን መንግለን እንጥልና ከዛ በኋላ ሌላ ሁሉ ገብስ ነው ነበረ ያሉት። ሰው ስምምነታቸው አንድ ጠላት ስለነበራቸው ነው ያንን ለመዋጋት ነው ሄዱት። ልክ ያ ስምምነት በሚደረግበት ጊዜ አሁን የዘረዘርኩት ስለ ስምምነቱ የዘረዘርኩት በሚደረግበት ጊዜ አንደኛ አንድ የሚያደርጋቸው ጠላት ጠፋ። ሁለተኛ በህገ መንግስቱ ይመለሳል በሚባልበት ጊዜ መሬቱን ልትለቁ ነው የሚል መሬቱ ተመልሶ ሊሰጥ ነው የሚል አስተሳሰብ ውስጥ ገቡ። ፋኖ ትጥቅ ይፍታ ብሎ ጠቅላይ ሚኒስትሩ ምንድነው ይሄ ጥቁር ክላሽንኮቭ ነው የሚባለው ጥቁር ክላሽንኮቭ ወስዳቸዋል፣ ኦሮሞ ላይ ተገላቸው ወስዳቸዋል መልሱ ሲባል ፋኖ እና የፋኖ መሪዎች በነገራችን ላይ ፋኖ ዝም ብሎ አማራ ክልል ውስጥ ያለ ስራ ፈት አይደለም ወደ ጦር የገባው መሪዎች አሉት። መሪዎቹ ደግሞ ከፋኖ ከሜዳው እስከ ባህር ዳር፣ ከባህር ዳር ጎንደር፣ ከጎንደር እስከ አዲስ አበባ ያሉ ናቸው። ከአዲስ አበባ እስከ ዋሽንግተን ድረስ የተያያዙ ናቸው። እነዚህ ኃይሎች እረት እኛ ትጥቅ አንፈታም ወደ ማለት ሄዱ። ጠቅላይ ሚኒስትሩ ስም ሰጣቸው። የአማራ ሸኔ ናቸው አላቸው። የአማራ ሸኔ ናቸው የሚለው ነገር ያኔ ነው መለያየት የጀመረው። በዛን ቀን ፈጽሞ መለያየት ተጀመረ። እንዴት አድርገህ ሸኔ ከሽፍታ ኦሮሚያ ውስጥ ካለ ተገንጣይ ሽፍታ ጋር እኩል እንዴት ታደርገናለህ ብሎ ፋኖ ደነበረ። ትንሽ ቆይቶ የኢትዮጵያ መንግስት የልዩ ኃይል የአማራ ልዩ ኃይል የሚባለውን ከሌሎች ልዩ ኃይል ጋር በሙሉ ወደ መከላከያና ወደ ፖሊስ ቀላቅያለሁ የሚልበት ጊዜ ሎክ የአማራ ክልል ወይም የአማራ ልዩ ኃይል የሚባለው እንደ ሌላው ቦታ ልዩ አይደለም። የፈጠሩት የፋኖ መሪዎች ናቸው። የአማራ ልዩ ኃይልን የፈጠሩትና አሳምነው ጽጌ ፈጥሮት ከሞተ በኋላ በፈንቅለ መንግስት ያደረሱ ከተገደለ በኋላ የነበሩት ሁሉ የአማራ ፋኖ ማለት የአማራ ልዩ ኃይል ማለትና የአማራ ፋኖ መካከል ልዩነት አልነበረም። ወደ እነሱም በሚመጡበት ጊዜ እኛ ትጥቅ አንፈታም ብሎ ወደዛ ገቡ። ስለዚህ ተክደናል። አብይ አህመድ ሁሉን ነው የሚክደው፣ ሁሉን ይክዳል። አረፋ ነው ብለን አስበን ነበረ። አረፋ ነው ብሎ የተናገረውንም አባሮታል። አሁን ደግሞ ወደኛ ዞሯል እና እኛ የአማራ ክልልን አስወግደን ማዕከላዊ መንግስትም አስወግደን 4 ኪሎ ገብተን እኛ በምንፈልገው መንገድ ኢትዮጵያን እንሰራታለን ወደሚል ነገር ስለገቡ ነው። ልዩነታቸው ይሄ ነው። አንድ ህገ መንግስቱ አልተሻረም ነው የሚሉት። ይሄንን ነው የተስማማንበት። ህብረ ብሔራዊ ፌዴራሊዝሙ ተሽሯል በነገራችን ላይ። ነገር ግን አልተሻረም፣ አልተፈቀደ አንድ ወጥ ኢትዮጵያ ያልሆነች ነው የአማራ ፖለቲከኞች የሚሉት። ሌላው ደግሞ እያሳፈረን ነው። ይሄ የኢትዮጵያ የኦሮሞማ መንግስት እያሳፈረን ነው። የኦሮሞማ ነው የሚለው የኦሮሞማ መንግስት የኦሮሞ መንግስት ነው አለው። የኦሮሞማ መንግስት ነው እነሱም የሚሉት። የኦሮሞማ መንግስት እያሳፈረን ነው። ደመቀ መኮንን ከአማራ ክልል የወጣው ሰው ሙሉ ለሙሉ ምክትል ጠቅላይ ሚኒስትር አይደለም። እንዲያውም በብልጽግና ውስጥ በሚያሳፍር መልኩ የሶማሌ ክልል አንድ ሰውን ከፍ አድርጎ እሱን ግን ዝቅ አደረገው። ያ 4000 ድምፅ ሲያገኝ ይሄ 9000 ያደረገው። ስለዚህ እያፈርን ነው፣ ቦታ እያጣን ነው። ስለዚህ አሁኑኑ መንቀሳቀስ አለብን ብለው እየተንቀሳቀሱ ነው የሚመስለኝ። እንግዲህ ይሄ ነው ለእኔ የሚታየኝ። የሚያነሳቸው ነጥቦች ነበሩና ምናልባት ይሄ የፌዴራሊዝም ስርዓትን የተቀበለ 80-90% ህዝብ ያለበት በኢትዮጵያ ውስጥ ይህንን ይሳካላቸዋል ወይስ ሌላው የኢትዮጵያ ብሔርና ብሔረሰቦችስ እጣቸው ምንድን ነው የሚሆነው? ይህንን አሜን ብሎ የመቀበል አዝማሚያስ ይታያል ወይ? ይሳካል? አላማው ይሳካል? በትግራይ በኩልስ በዚህ በኩል አሁን በተለይ ቅድም ስታነሳው እንደነበረው በአማራ ክልል ውስጥ ያለው ጦርነት የትግራይ ኢንተረስት የሚነካ ነው። ትግራይን እንደ ዋና አጀንዳ አድርጎ የተነሳ ጦርነትም ስለሆነ በምን መልኩ ነው መታየት ያለበት? በትግራይ ሳይድስ
እንዲሁም በኦሮሚያም ለፌዴራሊዝሙ ስርዓት የሚታገሉ ኃይሎች እንዳሉ ይታወቃል። ለነጻነት የሚታገል ኃይል አለ። በሌሎች የኢትዮጵያ አካባቢዎችም እንደዚህ አይነት ነገሮች አሉና እንዴት ነው የምትመለከተው? የህብረ ብሔራዊ ፌዴራሊዝሙ ጦርነት ብቻ አይደለም እየተጣሰ ያለው። አሁን የብልጽግና መንግስት ወይም የብልጽግና ፓርቲ ፕሬዚደንት የህዝብን ጥያቄ ሁሉ እየመለስን ነው ይላሉ። ለምሳሌ ይሄ ደቡብ ክልል የሚባል አንድ አዲስ ክልል ባለፈው ጊዜ በህዝበ ውሳኔ ተቋቁሟል። ያ ግን ወላይታ ለወላይታ በራስ የመወሰን መብት ጠየቀ እንጂ ከሌሎቹ ጋር ተጨፍልቆ ከሌሎቹ ጋር አንድ ሆኖ የራሱን ክልል ያቋቁማል የሚል ነገር ህገ መንግስታዊ መሰረትም የለውም፣ ህገ መንግስታዊ አካሄድም አይደለም። ብልጽግና መንግስት የሚጭነው ነው። ክላስተር የሚል አዲስ አስተሳሰብ ስላለው የሚጭነው ነው። ስለዚህ ህጋዊ በሆነ ወይም ህጋዊ ነው በሚሉት መንገድ ህገ መንግስታዊ ነው በሚሉት መንገድም እንኳን እየሻሩት ነው ህገ መንግስቱ። ህብረ ብሔራዊ ፌዴራሊዝሙን 14ቱ ጠቅላይ ግዛት እያደረጉት ነው። እሱ አሁንም ቀጥሏል ማለቴ ነው። ይሳካላቸዋል የሚል ጥያቄ ስለጠየቅሽኝ ነው። በጦርነት ብቻ አይደለም ይሄንን እያካሄዱ ያሉት፣ በህገ መንግስታዊ መንገድ ነው፣ ህዝበ ውሳኔ ነው በሚሉ መንገድም እየፈጠሩት ነው። ህገ መንግስቱ የሚለው ብሔሮች ወይም ብሔረሰቦች ናቸው የራስን እድል በራስ የመወሰን መብት ያላቸው፣ የራስን ክልል እንዲኖራቸው መጠየቅም የሚችሉት መብትም ያላቸው እነሱ ናቸው። ላልተጠየቀ ወገን አዲስ ክልል እየተፈጠረ ገንዘብ አይበቃንም ወይም መንገዱ ሩቅ ነው ምናምን በሚባል ሰንካላ ምክንያት እየተነሳ የህዝብ መብት አሁንም እየተዳፈነ ነው ማለት ነው። ጦርነት በማወጅ ብቻ ሳይሆን ህጋዊ ነው ብለው እነሱ በሚጠሩበት መንገድም ህገ መንግስታዊ ነው በሚሉትም መንገድ እና በዚህ ላይ ደግሞ ዋጋ እንዲሰጣቸው የሚጠይቁበት መንገድ እንኳን ህገ መንግስቱና ህብረ ብሔራዊ ፌዴራሊዝሙ እየተጣሰ ነው። ስለዚህ ይህንን ህዝቡ ማወቅ አለበት ለማለት ነው። ይሳካላቸዋል ወይ ህገ መንግስቱን አስቀርቶ ህዝበ መንግስቱን አጥፍቶ ህብረ ብሔራዊ ፌዴራሊዝሙን ሽሮ ይህንን ሀገር ማስቀጠል ይቻላል ወይ ለሚለው ጥያቄ እየቀጠሉበት ነው። ያቆዩታል፣ ሌላ ጥያቄ ነው። ነገር ግን እንዲህ አይነቱ አሰራር ነው የህዝብ ጥያቄ ያልሆነውን ነገር የመመለስ። ህዝብ ያልጠየቀውን ጥያቄ ነው አሁን የመለሱት። ማንም የደቡብ ክልል ልሁን ያለ የለም። እንደ እውነቱ ከሆነ የደቡብ ክልል የሚባል ነበረ ከዚህ በፊት። እሱን ግን እዛ ውስጥ ያሉት ብሔርና ብሔረሰቦች ቅርጫት ነው፣ እዚህ ቅርጫት ውስጥ መሆን አንፈልግም አለ። ስለዚህ ተለቅ ካለው ቅርጫት ውስጥ አውጥተሽ አነስ ባለ ቅርጫት ውስጥ ስላስቀመጥሽ የህዝብ መብት ተመለሰ ማለት አይደለም። ስለዚህ አክቲቭሊ እያጠፉት ነው። የብልጽግና መንግስት አሃዳዊ የሆነ ስርዓትን በንጉስ የሚገዛ ስርዓትን ለመፍጠር ቀጥለውበታል። ስራውን ቀጥለውበታል፣ አቁሞታል ማለት አይቻልም። ይሳካላቸዋል ወይ? እሱ አይደለም አሁን ጥያቄ። ይሄንን ህገ መንግስት አጥፍተው በነገራችን ላይ ህገ መንግስቱ ውስጥ ያለ አንድ አንቀጽ ወይም ሁለት አንቀጽ ነው የሚቃወሙት። ለምን ህገ መንግስቱ በሙሉ ይጥፋልኝ እንደሚሉ ለኔ አይገባኝም። ይሄንን ጉዳይ ከዚህ በፊትም እዛ መቀሌም በዩኒቨርሲቲ ላይ ስንናገር ይሄንን ምንድነው ይጥፋ ከዚህ ህገ መንግስት ውስጥ ምን አይነት ህገ መንግስት ይምጣልን ነው የምንለው? ምንድነው የምትፈልጉት የሚል ጥያቄ ያስነሳል። ግን አለመመለሱ የህዝብን ጥያቄ እንደማይመልሱ ታይቷል፣ እንደማይሳካም ታይቷል። ለምን? ጦርነቱ ራሱ የዚህ ጦር ውጤት ነው። አሁን ትግራይ ውስጥ ለትግራይ ሰዎች በአግባቡ የሚገባቸው ይመስለኛል ይሄኛው መልስ። ትግራይ በደርግ ጊዜ ለረጅም ጊዜ በትግራይ ውስጥ በደርግ ጊዜ ለረጅም ጊዜ ለ17 ዓመት ጦርነት የተካሄደው የትግራይ ህዝብ መብት ይከበር፣ ራሱን በራሱ ያስተዳድር በሚለው ጉዳይ ነው። እስከ 100,000 ሰው ህይወቱን የሰጠበት፣ ስንት ጀግኖች ያለቁበት፣ ከእያንዳንዱ ቤት ውስጥ ሰው የተገደለበት ያ የቀድሞው በደርግ ጊዜ የነበረው ጦርነት ይሄንን መብት ለማግኘት ነው። ይሄንን መብት ለማግኘት ነው። ያ መብት ይወሰድብሃል ሲባል ነው የትግራይ ህዝብ ይሄስ መብት አይወሰድብኝም ብለው በጀግንነት የተዋጋው። ሌላም ቦታ ያሉት እየተዋጉ ነው በቻሉት አቅም። የተለያዩ ችግሮች አሉ። በቻሉት አቅም ግን ይሄ መብት ግን አይወሰድም።
የራስን እድል በራስ የመወሰን መብቱ ከብሔሮች ከብሔረሰቦች አይወሰድም የሚለው አቋም ነው ወደ ጦርነቱ የሚያስኬደው። ብልጽግና ግን ከዛ እንኳን አልታረመም። ከጦርነቱ በኋላ ከዚህ ሁሉ እልቂት፣ ከዚህ ሁሉ ፍጅት፣ ከዚህ ሁሉ ውድመት በኋላ እንኳን አልታረመም። በሌላ መንገድ እየቀጠለበት ነው። ጥያቄው እሱ አይደለም። ግን ለኢትዮጵያ አሁን ጥያቄው ይሳካላቸው አይደለም። ያ ኢትዮጵያ ራሱ እንደ አገር ሆኖ ይቀጥላል ወይ የሚል የህልውና ጥያቄ ነው አሁን ያለው እንጂ ይህ አገር ለመኖር ይችላል ወይ ነው እንጂ ያለው ጥያቄ ይሳካላቸዋል አይደለም። እንደማይሳካማ ታይቶ ይሄው አገሩ ብትንትኑ ወጥቷል። አሁን ቅድም ተናግሬያለሁ። ሀገርን ሀገር የሚያደርገው መንግስት አይደለም። ሀገርን ሀገር የሚያደርገው አገሬ ነው ብሎ ሰው በዛ አገር ውስጥ አገሬ ነው ብሎ ሲኖርና ፈቃደኝነትና መቻቻልን ሲኖረው ነው እንጂ አገር የሚሆነው አንድ መንግስት ስላለ አገር አይሆንም። አሁን በዚህ ላይ ረጅም ጊዜ ለመናገርና ጊዜ ለማጥፋት አልፈልግም። ነገር ግን ሀገርን አንድ አድርጎ ሊያቆይ የሚችለው የህዝቦች አብሮ የመኖር ፍላጎት ነው እንጂ የጦር ኃይል አይደለም፣ ጉልበት አይደለም ሀገርን ሀገር ሊያደርግ የሚችለው። በኢትዮጵያ ውስጥ እንኳን ስንት ጊዜ እንደተሸነፈ እናውቃለን። በጉልበት ሀገሩን አንድ አድርጌ እገዛለሁ የሚለው የጨፍላቂነት አገዛዝ ስንት ጊዜ እንደወደቀ አይተናል። አሁን ደግሞ በኢህአዴግ ጊዜ ታየ ምን አይነት አገር መሆን እንደሚችል። ኢህአዴግ ባስተዳደረበት ጊዜ የህዝቦች ፍላጎት በሚከበርበት ጊዜ ምን መሆን እንደሚችል፣ ሀገር ራሱ በኢኮኖሚ ደረጃ ትስስር መኖር እንደሚችል፣ በፖለቲካ ደረጃ ትስስር መኖር እንደሚችል ታይቶ ነበረ። እሱን አጨለሙታው። ይልቅ አሁን ምንድነው የተባለ? ትናንትና አንድ አልጀዚራ ላይ አንድ ነገር አየሁኝ። ከሶማሌ ክልል የመጣ ሰው ምንድነው ያለው? ኢትዮጵያ እንደዛሬ አንድነቷን ጠብቃ አታውቅም። አሁን የብልጽግና ሰው ነው ይሄንን የሚለው። እንግዲህ ዛሬ ኢትዮጵያ እንደዛሬ አንድ ሆነ አታውቅም ብሎ የብልጽግና ሰዎች ራሳቸውን እያታለሉ ለመኖር የሚፈልጉ ከሆነ ጦርነትን ደም ማፍሰስን ይቀጥላሉ እንጂ አገርን አንድ የማድረግን ስራ እየሰሩ አይደለም። ሀገር ኢኮኖሚ ይፈልጋል። ሀገር ለመሆን የገበያ ትስስር በክልሎቹ በህዝቦቹ መካከል መኖር አለበት፣ አብረን የኛ ነው ለማለት እንድንችል። አሁን ኢትዮጵያ ውስጥ ያሉ ሰዎች ያውቃሉ ያ ኢኮኖሚ ምን እንደሆነ። ነገር ግን ብልጽግና ለኢትዮጵያ ሰዎች የሚነግራቸው፣ ለኢትዮጵያ ህዝቦች የሚነግራቸው እንደዛሬ ኢኮኖሚ ለእናንተ መልካም ሆኖ አያውቅም። ስትራቡም አውቃችሁ ነው የምትራቡት እንጂ ከጓሯችሁ ተክላችሁ ከጓሯችሁ መብላትና ጎመን ቀንጥሳችሁ ጨው አብልታችሁ መብላት ትችላላችሁ ነው የሚለው። ይሄንን ለህዝብ መንገር አትችይም። ህዝቡ ያውቀዋል ማለት ነው። በቤቱ ውስጥ ያውቀዋል። መንግስት አንድ ነገር ሲናገር፣ ነገር ግን ጠረጴዛ ላይ ምንም የሚበላ ነገር ከሌለ ህዝብ ያውቀዋል። ማታለል አይቻልም ለማለት ነው። የፖለቲካ አንድነት እንደሌለው ይሄው የኦሮሞ ብልጽግናና የአማራ ብልጽግና እንደማይስማሙ ሁላችን እናውቀዋለን። ነገር ግን እንደዛሬ አንድ ሆነ አናውቅም ብላችሁ ብትነግሩን ይሰማናል ማለት ነው። ይሰማናል። መዋሸት አይቻልም በዚህ ጉዳይ ላይ። ወይንም ደግሞ አገሩ እንደዛ ተርቦ እያለ ዓለም አቀፍ ደረጃ ላይ በምታውቂበት ለኢትዮጵያ የWFP የዓለም የምግብ ፕሮግራም ለኢትዮጵያ ስንት ብር አውጥተው መርከብ ተከራይተው ከራሻና ከዩክሬን ጋር ተነጋግረው መርከቡን አሳልፈው 300,000 ቶን ስንዴ ለኢትዮጵያ ሰጥተው እያለ ኢትዮጵያ ግን ስንዴ ተትረፈረፈባት አገር ነው ብትሉን እናውቃለን። ዓለም ሁሉ ያውቀዋል። እንደዚህ አድርጎ አገርን አንድ ማድረግ አይቻልም። ይሄ ሁሉ የምዘረዝርልሽ ለምንድን ነው? አገርን በጦር ኃይልና ንጉስ አለው ስለተባለ ብቻ አንድ ንጉስ አለ ወይም መንግስት አለ ስለተባለ አገር አይሆንም። አገር የሚሆነው መጀመሪያ ላይ የህዝቦች ፈቃደኝነት፣ ቀጥሎ መንግስት ለህዝቦች መስጠት ያለበትን አገልግሎት። አሁን ላንቺ አልነግርሽም እዛ ስላለሽ፣ ወይም አዲስ አበባ ለሚኖር ሰው አልነግርም፣ ወይም ሌላ ቦታ በወለጋ ውስጥ ለሚኖረው ሰው ለመንገር አልችልም እዚህ ሆኜ። ነገር ግን ወጥቶ የመግባት ዋስትና፣ ዛሬ ከቤት ወጥቶ ወደ ቤት የመመለስ ዋስትና አለ ወይ በኢትዮጵያ ውስጥ? ይሄንን ለማድረግ መንግስት ካልቻለ፣ ይሄንን የመጀመሪያውን አገልግሎት ህዝቡ በሰላም የማድረግ ስራውን መስራት ካልቻለ እንዴት አድርጎ ነው አገሩን
አንድ ሊያደርገው የሚችለው። በሌለ ነገር በማይሆን ነገር አገር አንድ ሆናለች እንደዛሬም አንድ ሆና አታውቅም የሚል አይነት ተረት ከማውራት ያሉትን ችግሮች በመፍታት ህዝብን ወደ አንድ በመመለስ ያሉትን ችግሮች በእውነት ደረጃ ለህዝብ በመንገር ህዝቡ ራሱ እንዲረባረብ ካልተደረገ አይሆንም። ወደኋላ የመመለሱ ነገር ግን አይሆንም። ለማንኛውም ይህንን ግልጽ መደረግ አለበት። ኢትዮጵያ የዛሬ 50 ዓመት በነበረበት የነገስታት አገዛዝ ውስጥ ሆና አሃዳዊ ሆና ወደዛ መመለስ አይቻልም። እሱ አይደለም ችግሩ። ግን ዛሬ ማቆየት ይቻላል ወይ የሚለውን ነገር ወደ መንገድ እየተመለሱ አይደለም ብልጽግና ሰዎች። በዚህ አይነት አመራር ሀገር አንድ ሊሆን አይችልም፣ ምንም ሊሳካ አይችልም። ወደ መቀመቅ እየሄድን ነው ለማለት ነው። አመሰግናለሁ ፕሮፌሰር። ምናልባት አሁንም በተለይ በአማራ ክልል የተነሳውን ጦርነት ከዛ ሳንወጣ አሁን የፕሪቶሪያ ውል ሲፈረም ጊዜ በኢትዮጵያ የኃይል አሰላለፍ ይመጣል ብሎ ቅድመ ሁኔታዎችን በማስቀመጥ ትንታኔዎች የሚያስቀምጡ ሰዎች ነበሩ። ምክንያቱም ቀደም ሲል እንደገለጽከው አንተ በትግራይና በኢትዮጵያ መካከል ሰላም ከተፈጠረ የጋራ የሚሉት ጠላት ስለሚያጡ ምናልባት በመካከላቸው ያለውን ልዩነት ይሰፋና አሰላለፉ ይቀየራል የሚል ነገሮች ነበሩ። ምክንያቱም በመካከላቸው አንድ የሚያረጋቸው አጀንዳም ስለሌላቸው ነው። በዚህ መካከል አሁን በአማራ ክልልና በፌደራል መንግስት የሚደረገው ጦርነት ምናልባት ቀደም ሲል የአብይ አህመድ መንግስት ምናልባት የፕሪቶሪያ የሰላም ውል ስምምነት ጠላቶች የሆኑ አካላት ናቸው ይህንን ጦርነት ያስጀመሩት የሚል አስተያየትም ወይም መልእክት የሚያስተላልፈበት አጋጣሚ ነበርና አሁን በኢትዮጵያ የኃይል አሰላለፍ ለውጥ መጥቷል ማለት እንችላለን። አሁን ቀንደኛ የኢትዮጵያ ጠላት ብለን መፈረጅ የምንችለው ማን ነው ለምንድን ነው የሚለውን ነገር በዚሁ አንስተን ብናልፍስ? የኢትዮጵያ ጠላት ማን ነው የሚለው ነገር እኔ በእውነቱን ለመናገር ከሆነ ይሄ ጸረ ኢትዮጵያ ጸረ ምናምንቴ የሚለው በየዘመኑ ጸረ እገሌ የሚል አቋም ምናልባት ያ ነው የኢትዮጵያ ጠላት ብዬ ነው የማስበው። ማለትም በደርግ ጊዜ ጸረ አብዮት፣ ጸረ አንድነት ምናምን ጸረ እንደዚህ የሚባል ነገር ይፈጠራል። ሁልጊዜ ጸር አለ፣ ጸረ ምናምንቴ ይባላል። እነዚህ የሚሏቸው ኢትዮጵያውያንን ነው። ከውጭ ተደግፈዋል ምናምን የሚለው የማይቀር ለዘላለም የማይቀር እገሌ ከውጭ እየደገፈ ነው የሚለው ሹክሹክታ ማን እንደሆነ ሳይነገር ነው። በነገራችን ላይ ማን እንደሆነ እኮ ከውጭ እንደሚደግፍ አይነገርም ምን ጊዜ። ነገር ግን ከውጭ የተደገፉ ባንዳዎች ናቸው ነው የሚሉት ብልጽግና ሰዎች። ባንዳ አለ ነው የሚሉት። ባንዳ ማለት ከጠላት ጋር ተባብሮ የገዛ ራሱን ህዝብ የሚወጋ ማለት ነው። በዛ ደረጃ ደግሞ ማን ባንዳ እንደሆነ በግልጽ እናውቃለን። በዛ ደረጃ ከሄድን ነገር ግን አሁን የኢትዮጵያ የጸር የሚባለው አሁን ጸረ ልማት ነው። በኢህአዴግ ጊዜ ደግሞ ጸረ ልማት ጸረ ሽብር ምናምን ነው የሚባለው። ጸረ እገል የሚባል አለ። አሁን ደግሞ ጸረ አለ። አሁንም ጸረ ሪፎርም ጸረ ምናምን እንዲሁ ነው። በቃ በየጊዜው ጸረ ምናምን የሚባል ሌሎችን ኢትዮጵያውያንን ጸር የማድረግ ፍላጎት አለ። በፖለቲካ ታክቲክ ደረጃ ጠላትን ማቆም የውስጥ ተከታይን ማለት የፖለቲካ ተከታዩን የውስጥ ያለውን ስለሚያስፈራራ አንድነቱን ያጠነክራል የዚህኛውን ካምፕ። አሁን በኢትዮጵያ ውስጥ በሚደረገው አይነት አይደለም። ይሄ ደግሞ ጠላትን እየፈጠረ ጠላትን እያበዛ ነው የሚሄደው። እሱ ነው መሰለኝ የኢትዮጵያ በአንድነት እንዳትኖር መከራ የሚሆነው። አሁን ግን ለኢትዮጵያ ጸር ማን ነው የሚል እገሌ ነው ባልልሽ በአቋም ደረጃ ላስቀም ሌላውን የኢትዮጵያ ወገን የሚጠላ እና የሚንቅ በንግግሩ የሚነግርሽ በንግግሩ ደረጃ የሚነግርሽ ኦሮሞውን ጋላ ነው እያለ ኦሮሞውን መጤ ነው እያለ ኦሮሞውን ወራሪ ነው እያለ አሁን ቅድም በነገርኩሽ አልጀዚራ ላይም ትግራይ ሲመጣ ወራሪ ነው እየተባለ ትግራይ ለራሱ ህልውና ሲል ሲንቀሳቀስ ወራሪ መጣ ነው የሚሉት። ወራሪ መጣ ነው። ከኢትዮጵያ ውስጥ
ኢትዮጵያን የሚወር ከየት ይመጣል? ያው የብልጽግና ሰዎች ግን እንደዚህ ነው የሚናገሩት አሁን ድረስ። አሁንም ደግሞ ኃላፊነትን መውሰድ አይችልም የብልጽግና መንግስት። እኔ አጠፋው ብሎ ወደ ራሱ መመልከት አይችልም። እነሱ እውነተኛ መንገድ ላይ ያሉ፣ እነሱ ህግ አስከባሪዎች፣ እነሱ ብቻ የኢትዮጵያ በጎነት አሳቢዎች ናቸው። ሌላው ሁሉ ጸር ነው፣ ከውጭ ሀገር የመጣ ነው። ችግሩ እሱ ነው። አንዱ ችግር ሌላውን ጠላት የማድረግ፣ ኢትዮጵያውን ጠላት የማድረግ፣ የተለያየ ሀሳብ አለን ሳይሆን ጠላት የማድረግ። ያን ጊዜ ትዝ ይለኛል ዛሬ 4 ዓመት ኢትዮጵያ ውስጥ የነበርኩበት ጊዜ መቀሌ ሄጄ መጥቼ አዲስ አበባ ውስጥ ጥያቄ ሲጠይቁኝ መቀሌ በሩን ዘግተው ቁጭ ብለዋል እና እንዴት አድርገህ ሄድክ አንተ ለምንስ ሄድክ ምናምን። ይሄ ሀገር የኢትዮጵያ አካል ነው። መቀሌ ትምህርት ቤት የሚማሩ ወጣቶች የኢትዮጵያ ተማሪዎች ናቸው። አስተማሪዎቹ ኢትዮጵያውያን ናቸው። ይሄ አገር አሁንም ኢትዮጵያ ውስጥ ነው ያለው ወይስ በር አለው? በሩ ተዘግተውበት እና ከፍተውና ዘግተው የሚያደርግ ነው በምልበት ጊዜ ይሄንን ነው ስናገር ነው። ይሄ ነው አገርን የሚያጠፋው። በፖለቲካ ደረጃ መለያየት እንችላለን። እኔ ከቲፒኤልኤፍ ጋር ችግር ነበረኝ። ነገር ግን ካሸነፍሽ በኋላ ከስልጣን ካወረድሽ በኋላ ሰላምን ወደ ማውረድ እንደመሄድ እሱን እድል ተጠቅሞ ሌላውን የውጭ ወራሪ የማድረግ አካሄድ እሱ ነው ዋናው ጸር። የኢትዮጵያ ችግር ዋናው ጸር እሱ ነው። አሁን የተፈጠረው ደግሞ ህግን በመንተራስ ሳይሆን፣ ህጋዊነትን በመቀበል ሳይሆን፣ በህጋዊ መንገድ በመሄድ ሳይሆን የሌላውን ክልል በጉልበት ወስዶ በጉልበት አስቀምጣል። የመሬት ተስፋፊነት ሌላውን መሬት ተስፋፊነት ሁለተኛው ነው። ተስፋፊነት ሌላው ችግር ነው። ያ ጸር የኢትዮጵያ ጸር የሚሆን ያን አቋም የሚያሳየው የኢትዮጵያ ጸር የሚሆን እና የኢትዮጵያ ጠላት የሚሆን ችግሩን የሚፈጥር እንደዚህ አይነቱ አቋም ነው። ሶስተኛው እኔ የበላይ ነኝ የሚል ይሄ አሁን እዚህ ላይ አስረግጬ ልናገር። የአማራ ልሂቃን ወይም የአማራ ባህል የበላይነት ነበረው በኢትዮጵያ ውስጥ ብለን ስንናገር ስንት መከራ ሲወርድብን ነው የነበረው። አሁን እየመጡ እየነገሩን ነው እና እኛ ነግረናቸው ነው አሁን ኢትዮጵያን አንድ ያደረግናት፣ ኢትዮጵያን አንድ ያቆምናት፣ ሱሪ መታጠቅ ያስተማርናችሁ፣ ጤፍ መዝራት ያስተማርናችሁ፣ ሁሉም ነገር ያደረግንላችሁ እኛንን በሚሉበት ጊዜ እኛ ካልገዛናት 4 ኪሎ አሁን በዚህ ቋንቋ እኔ ባልኩት ቋንቋ እየተናገሩ ባሉበት ሰዓት አሁን ከኛ ሰምተው ነው። በዛ በአልጀዚራ ላይ የሚገርም አይነት ቋንቋ ነው የሰማሁት። ሌሎቹ የኢትዮጵያ ክፍሎች ሲሉት የነበረውን አሁን ተሳዳጁም ተገፊውም ማርጂናላይዝ የተደረገው አማራ ነው የሚለው ነገር ግን የተስፋፊነት ብቻ ሳይሆን የበላይነትን በባህል ደረጃም የበላይነትን አማርኛ ካልሆነ በስተቀር ሌላ ቋንቋ ለምን አዲስ አበባ ውስጥ ተነገረ የሚሉ ለምን ተዘመረበሽ የሚሉ እንዲህ አይነት ችግሮች ናቸው። ይሄን አቋም ያሉት እነሱ ናቸው ችግሮቹ ነው የምለው። አሁን እየዘረዘርኩ አልቀጥልም፣ 3ቱ ይበቃኛል። በዚሁ ላይ ይሄ ነው ችግሩ። ፕሮፌሰር ከዚህ ጋር አያይዘህ እንድታነሳው አሁን በአማራ ክልል ላይ ያለው ጦርነት ምናልባት አሁን በአማራ ክልል ቀደም ሲል መጀመሪያ ጦርነቱ በተጀመረ ሳምንት አማራ ክልል በሙሉ ተቆጣጥረናል ሲል ነበር። የአማራ ጽንፈኛ ኃይል እየተዋጋ ያለውን ጽንፈኛ ኃይል ሲል ነበር። አሁን ደግሞ መልሶ የፌደራል መንግስቱ ከተሞቹን እየተቆጣጠርኩ ነው እያለ ነው። ያው ሂደቱም አንተ በቅርበት የምትከታተለው ነው። ሆኖም ግን አሁንም የአማራ ልሂቃን ወይም ደግሞ ጦርነቱን ጧት ማታ የሚቀሰቅሱ ሰዎች ወይም ደግሞ አካላት በአማራ ክልል እየተዋጋ ያለው የወያኔ ሰራዊት ነው ብሎ መጥራት ጀምረዋል እና ምንም እንኳን ትግራይ ክልል ካለችበት አሁን የአማራ ጉርብትና ኦፍ ኮርስ የአማራ ክልል አሁን በተከለለው ሳይሆን ትግራይ በዋናነት ጉርብትናዋ ከቅማንትና ከአገው መሆኑ ይታወቃል። ግን በህገ መንግስቱ ዙሪያ እያወራን ስለሆነ ግን የአማራ ክልል ጎረቤታችን መሆን እናምናለን። ሆኖም ትግራይ ክልል እንኳን ከዚህ ከአማራ ጎረቤት አንስተ ሌላ ቦታ ብታስቀምጣት ራሱ ትግራይን ከጠላትነት ከመፈረጅ ወደ ኋላ አይሉም። ሁሌን ትግራይን በመጥፎ እንትን ከማየትም ወደ ኋላ ብሎ ከመክሰስም ወደ ኋላ ብሎ አያውቁምና ችግራቸው ምንድነው? የአማራ ልሂቃን ከትግራይ ጋር ያላቸው ጥላቻ ከምን የመነጨ ይመስልሃል? ምናልባት ቀደም ሲል ከኢትዮጵያ ጋር ያለውን የኢትዮጵያ ጠላት ማን ነው ከሚለው ጋር ተያያዥ ሆኖ ስላገኘሁት ነው። ከትግራይ ጋር ብቻ አይደለም
የአማራ ልሂቃን ችግራቸው ትግራይ ጋር በአዋሳኝ ስለሆኑ የድንበር የመሬት ጥያቄ ይኖራቸዋል። ነገር ግን ይሄ የመናቁ ነገር የመጥላቱ ነገር እኛንን የበላይ የሚለው ነገር ከትግራይ ጋር ብቻ ሳይሆን ከሁሉም ጋር ነው የሚያጋጫቸው። ከሁሉም ጋር ችግሩ እሱ ነው። ችግሩ እሱ ነው። እኛ ካልገዛን በስተቀር አገር አይሆንም። ቅድም ብዙ ብያለሁ በዚህ ጉዳይ ላይ። ከትግራይ ጋር ብቻ አይደለም። እንዲያውም የትግራይ ሰዎች አሁን አንቺ እንኳን ስትይ ከአገው ጋር ነው ግንኙነታችን ያልሽው ነው እስከ ይሄ ደግሞ አሁን ሌላ ምክንያት ሆኖ እንዳይነገርብኝ እንጂ ሌላ የጦርነት ምክንያት እንዳይሆንብኝ እንጂ ከኦሮሚያ ጋርም ይዋሰናል። እስከ ራያ ድረስ ያለው ራያ እኮ ከትግራይና የኦሮሚያ ወሰን ድልድይ ነው። አሁን መሬቱ ለኦሮሞ አይደለም፣ ድልድይ ነው። ግን በአማራ ክልል ውስጥ የኦሮሚያ ብሔረሰብ ዞን አለ። ያ ዞን እስከ ሸዋ ድረስ ይሄዳል። ስለዚህ ብቻውን አይደለም ትግራይ ልልሽ ነው። ብቻውን አይደለም፣ እስከዛ ድረስ ይዋሰናል። ይሄንን ማስታወስ ያስፈልጋል። ጥላቻው ግን ንቀቱ ግን ተስፋፊነቱ ግን በትግራይ ላይ ብቻ አይደለም። ጎን ለጎን መሆኑ ሊያባብሰው ይችላል። ነገር ግን በደቡብ በኩል ከቤኒሻንጉል ጋር መተከል የኛ ነው ተብሎ የኢትዮጵያ ምክትል ጠቅላይ ሚኒስትር መተከል ድረስ ሄዶ የኛ ነው እስከሚል ድረስ የደረሰበት ነው። እሱም አይበቃቸውም። አልፈው በወለጋ ውስጥ የኔ ሰፈር እዛ ድረስ ሄደው አንገት ቆርጠው በጦር ላይ ሰቅለው የገደሉትን ገለው የሚሄዱበት የሚያስጠላ ነገሮችን በትግራይ ሁሉ እንዳደረጉት አሁንም በዛ በኦሮሚያ ክልል ውስጥም በወለጋ ውስጥም እየተደረገ ነው። ከነሱ ጋር ከትግራይ ጋር ብቻ አይደለም ጥላቻው። ቅድምም እንደተናገርኩት ግን አሁንም እዚህ ላይ ልድገመው፣ ያ ሁሉ አሁን በኢትዮጵያ ውስጥ ያለው አሁን በትግራይና በሶማሌ ክልል አይደለም ችግር፣ በትግራይና በኦሮሚያ በኩልም አይደለም ችግር፣ በትግራይና በኦሮሚያና በሶማሌ ክልል ጋር አይደለም ያለው ችግር፣ አብሮ ለመኖር ችግሩ የተስፋፊነት፣ የበላይነት፣ የፋሽስትነት ዓላማ ነው ብሎ አንግበው የሚሄዱ ላይ ነው። የሚያሳዝነው ነገር 4 ኪሎ ላይ ያለው ያንን ሐሳብ ስለያዘ ሌሎቹ ብሔር ብሔረሰቦች በዓላማ አንድነት እንዳይኖሩ፣ በዓላማ አንድነት፣ በፖለቲካ ግብ አንድነት እንዳይተባበሩ ችግር የሚፈጠረው ችግሩ ሁሉ የሚመጣው ከክልል ሰው በሚፈጠረው ትርክት ነው። ከዛ በሚመጣው ትምክህት ነው። ይሄ ነገር እስካልተስተካከለ ድረስ ለሁሉም ችግር ነው የሚሆነው። በዚህ ላይ ትግራይ ብቻዬን ነው ብሎ ማሰብም የለበትም ልልሽ። አመሰግናለሁ ፕሮፌሰር። ምናልባት አሁን የትግራይ እንዴት ነው ጥያቄዋን ማስመለስ ያለባት? ምናልባት አሁን በአማራ ክልልና በፌዴራል መንግስት የተነሳውን ጦርነት የእውነት ካሁን ቀደም የአማራ ክልልም በለው የፌዴራል መንግስትም በለው የኤርትራ መንግስትም ቢሆን ሌሎች የኢትዮጵያ ክልሎችና የውጭ ኃይላትም የተሳተፉበት የዘር ማጥፋት ወንጀል የተካሄደበት ጦርነት በትግራይ ላይ እንደነበረ ይታወቃልና እነዚህ ኃይሎች አብረው ነበረው። አሁን ግን እርስ በርሳቸውም ጦርነት ከፍተው እየተዋጉ ነው። የእውነት እነዚህ ኃይሎች አሁን የምር ተቆራርጠዋል ብለን ማውራት እንችላለን? አብይ አህመድና የአማራ ኤሊቶች በተለይ ደግሞ ጽንፈኛ ኃይሎች ተቆራርጠዋል ብለን ማለት እንችላለን? ትግራይ በዚህ ሂደት ላይ ጥያቄዋን የማስመለስ ወይም ደግሞ የመመለስ እድል ይኖራታል? እንዴት ነው ጥያቄዎቿንስ ማቅረብ ያለባት? ማንን ነውስ የሚመለከተው? እንዴት ነውስ ማስፈጸም ያለበት የሚለውን ጉዳይ ብናይ ዋጋ የተከፈለበትን ዓላማ ላለመልቀቅ ለተሰውት ክብር እንኳን እንደገና መሰዋት እንደ ክብር ነው መታየት ያለበት። አጠቃላይ ሰላም ከመጣ ማለት ይሄ ማለት ምን ማለት ነው? ለዓላማ እና ለህዝብ ክብር ለተሰው ሰዎች ክብር እንኳን መቆም ትልቅ ነገር ነው። ያ ነገር በህጋዊና በህገ መንግስታዊ መንገድ የሚፈጸም ከሆነ የተሻለ ነው፣ የሰለጠነ አካሄድ ነው።
አሁን የትግራይ ክልላዊ መንግስት በትልቅ ትዕግስት ምክትል ፕሬዚደንቱ ጀነራል ጻድቃን እየጠበቀን ነው ያሉት። ምክትል ፕሬዚደንቱ ጀነራል ታደሰ ወረደም እየጠበቀን ነው በትዕግስት ነው ያሉት። ተስፋ አለኝ በህገ መንግስት ቅድም እንዳልኩት አሁን በአማራ ክልል የተፈጠረው በብዙ ቦታዎች ያሉት ግጭቶች አሁን ጦርነት ነው አልለው እኔ በብዙ ቦታ ያሉ ግጭቶች በከተማዎች ላይ የተነሱ አመጾች ለጊዜው ጋብ ብለዋል ይመስላል። እንደዛ ነው የሚመስለው። ችግሩ ግን አላለቀም። በአማራ ክልል ያለው ችግር ግን በጦርነት አይፈታም። አጸዳለሁ ብሎ የኢትዮጵያ መንግስትም ተነስቶ ከሆነ ይሄንን አጸዳለሁ ብሎ ተነስቶ ከሆነ መልካም እድል ነው የምላቸው። በጦርነት አይፈታም ይሄኛው። ስለዚህ የትግራይም ነገር በጦርነት አይፈታም፣ በኦሮሚያ ያለውም በጦርነት አይፈታም። የፖለቲካ ጥያቄ ነው። ግን ቀላል ነገር አለ እዚህ ላይ። ትግራይ የራሴን ዕድል በራስ ልወስን ነው ያለው። መመለስ ይቻላል በፖለቲካ መልስ። በኦሮሚያ ያለው የጦርነት እንቅስቃሴ ግልጽ ነው። ራሴን ላስተዳድር፣ በቋንቋዬ ልናገር፣ በባህሌን ላዳብር፣ የኢኮኖሚ ፍትህ በአካባቢ ይኑር ነው። ግልጽ የሆኑ የፖለቲካ ጥያቄዎች ናቸው። መመለስ ይቻላል። ችግሩ ምንድን ነው? በአማራ ክልል ያለውን ጥያቄ ለመመለስ የሚቻል አይመስለኝም። ለምን? የመብት ጥያቄ አይደለም፣ የይገባኛል ጥያቄ ነው። የመብት ጥያቄ አይደለም። ራሴን ላስተዳድር የሚል የመብት ጥያቄ አይደለም። ይገባኛል፣ የገሌ መሬት ይገባኛል፣ የገሌ መሬት ይገባኛል፣ የፖለቲካ ስልጣን ይገባኛል፣ አዲስ አበባ የኔ ነው ይገባኛል፣ ጎሞ ጎፋም የኔ ነው ይገባኛል የሚለው ነው። እንዴት አድርገን እንደምንመልስ አላውቅም። ይሄ ኢትዮጵያ ራሷ እንዴት አድርጋ ይሄንን እንዴት እንደምትመልስ ይቸግረኛል። የይገባኛልን ጥያቄ ሌሎቹ የኢትዮጵያ ህዝቦች ግን ለትግራይ ብለው አይደለም ለገዛ ራሳቸው ብለው ምክንያቱም የዓላማ አንድነት ስላላቸው። ሌላው የቀሩት የኢትዮጵያ ህዝቦች ሶማሌ ክልል፣ በደቡብ ክልል ያሉ ብዙ ብሔረሰቦች፣ ኦሮሚያ ያሉ ብሔረሰቦች የኢህአዴግ ጊዜ የነበረን ጥያቄ የቀረን የመብት ጥያቄ ነበረን። የህብረ ብሔራዊ ፌደራሊዝሙ ዴሞክራሲያዊ ይሁንልን፣ ህገ መንግስቱ ይጠበቅና ይከበር፣ ህገ መንግስቱ የሚሰጠን መብት ይከበርልን የሚል ጥያቄ ነው እንጂ የነበረን ከዛ ውጪ የባህል ጥያቄ፣ የራስን በራስ የማስተዳደር መብት ጥያቄዎች አይደሉም የነበሩ። ሁሉም ቦታ ያለው ጥያቄ ይሄ ነው። በደቡብ ክልልም ያለው ጥያቄ ራሴን ላስተዳድር፣ ህገ መንግስቱ ይጠበቅልኝ ነው። ስለዚህ የዓላማ አንድነት አለ። ከትግራይ ጋርም ይሄ ነው ያለው። ቲፒኤልኤፍ በኢህአዴግ በኩል አድርገው ሲያስተዳድር በነበረ ጊዜም የመብት ረገጣዎች ነበሩ፣ የዲሞክራሲያዊ ጥያቄዎች ረገጣዎች ነበሩ። እሱን ግን በ2018 መልስ ተሰጥቶበት ነበረ። አሁንም ድረስ ግን በትግራይ ነው እንደሚያደርገኝ ከ5 ዓመት በኋላም ትግራይ ያሉት ናቸው እንደዚህ የሚያደርጉኝ የሚለው ይሄን ሁሉ ካያቸው በኋላ 5 ዓመት ካያቸው በኋላ የኢትዮጵያ ህዝቦች ሆይ ማን ችግራቸው ፈጣሪ እንደሆነ የኢትዮጵያ ህዝቦች ይሄንን ካላያቸው እና አሁንም ከ5 ዓመት በኋላ ቲፒኤልኤፍ ነው የሚያደርገኝ ብሎ የሚያምኑ ከሆነ እግዚአብሔር ይርዳቸው። የኢትዮጵያ ህዝቦች እግዚአብሔር ይሆንላቸው። ለኢትዮጵያ ህዝቦች ከእውነት ጋር እየሄዱ አይደለም። ስለዚህ እውነትን ይዘው የመብት ጥያቄያቸውን በሐቅ ይዘው የመብት ጥያቄዎች በአንድነት መጠየቅ። የትግራይ ጥያቄ የኦሮሚያ ጥያቄ ነው። የትግራይ ጥያቄ የአፋር ጥያቄ ነው። የትግራይ ጥያቄ የወላይታ የሁሉ ጥያቄ ነው። የቤኒሻንጉል ጥያቄ ነው። ሌላ የአንድ የዓላማ አንድነት ስላላቸው አንድ ላይ እዚህ ላይ መስራትና እቺን ሀገር ወደ ቦታዋ ለመመለስ መታገል ነው እንጂ የሚሻለው በይገባኛል ጥያቄ በኩል የሚመጣውን መከራ መጠቃት ፈቃደኛ መሆን የለባቸውም ብዬ ነው የማስበው የኢትዮጵያ ህዝቦች። አመሰግናለሁ። እስኪ ምናልባት አሁን ላይ የትግራይ መሬት ቅድም ስናነሳ እንደነበረው ተወሯል። በኢትዮጵያ ውስጥ ያለው ክልል በአማራ ክልል እንዲሁም ደግሞ በኤርትራ መንግስት የተወረረ መሬት አለ። ሆኖም በአሁኑ ወቅት በኢትዮጵያ ያለውን ሁኔታ አስመልክተው ሁሉም ማለት እንችላለን ክልሎች መግለጫ አውጥተዋል ጦርነቱን በማውገዝ። አንድም የፌዴራል መንግስት
በመደገፍ ነው። ሁለትም ደግሞ ይህንን ሁኔታ ነገ ጧት ወደ እኔ ነው ከሚል ፍራቻ የተነሳም ሊሆን ይችላል። ሁሉንም መግለጫ አውጥቷል። ሆኖም ግን እነዚህ ክልሎች በተለይም ደግሞ በፌዴራል ስርዓቱ እየተዳደሩ እስካሉ ድረስ በተለይም የትግራይ መሬት የተወረረው የኢትዮጵያ መሬት ነው ብሎ ማመን ተስኗቸው ለኤርትራ መንግስትም ለአማራ ክልልም ሲያወግዙም ጥያቄውም ሲያነሱ ከትግራይ ጎን ሲሰለፉም አልታየምና ይህንን ሁኔታ ለምን አላደረጉም? ነገ ጧት ወደ እኔ ነው ብሎ ማሰብ ስለምን አቃታቸው የሚለውን ጥያቄ ብዙዎቹን ያነሱታልና ይህንን እንዴት ታያዋለህ? እስኪ የብልጽግና መንግስት ባለስልጣኖች የሚሉትን ህዝቦቹ እንዳሉት መቁጠር የለብንም። የህዝቦቹ ጥያቄ የህዝብ ጥያቄ ነው ብዬ የማምናቸው ጥያቄዎች በዛ ደረጃ ሁሉም ቦታ ያለው ጥያቄ ከትግራይ ጋር የተለያየ አይደለም። አሁን ግን ከትግራይ በስተቀር በነገራችን ላይ ከትግራይ በስተቀር ሁሉም መግለጫ አውጡ ብለው መግለጫ አውጥተዋል። ይሄ የብልጽግና መሪዎች የጻፉት ነው። የሶማሌ ክልልም አውጥተዋል። አሁን የሶማሌ ክልል 90 ስንት ነው በ5 ዓመት ውስጥ አንድ ነገር ያልተሰራበት ክልል ባለፉት 70 ዓመታት ከሶማሌ ክልል ከኢትዮጵያ ጋር በሆነ ጊዜ ሁሉ ከኢትዮጵያ ጋር እንዲሆን ያልታሰበው የሶማሌ ክልል 90% አማርኛ ቋንቋ የማይናገር የሶማሌ ክልል ከኢትዮጵያ ጋር በኢኮኖሚ ያልተሳሰረ የሶማሌ ክልል ስልጣኑ ላይ ያለው የሶማሌ ክልል ፕሬዚደንት ታመምኩ ብሎ ለህመሙ 85 ሚሊዮን ብር በአመት አወጣው የሚል የክልሉን ገንዘብ በሙሉ ጥርግርግ አድርጎ የበላው እሱ ሲናገር ለሶማሌ ክልል ነው የተናገረው ብሎ ማሰብ ትክክል አይደለም ለማለት ነው። እሱ እንኳን ለሶማሌ ክልል ሊናገር ቀርቶ ስለ ሶማሌ ክልል መናገር አይችልም። የኦሮሚያም እንደዚሁ ናቸው። እንደዚህ አይነት ሌብነት፣ እንደዚህ አይነት ሽፍትነት፣ እንደዚህ አይነት ውሸት፣ እንደዚህ አይነት ወራዳነት በእድሜ በፍጹም በመንግስት ኃላፊዎች ዘንድ አላየሁም። እነዚህ ናቸው ለህዝቡ የሚናገሩት። አሁን እንደግፋለን ብለው ተናገሩ የሚለውን ይህንን ሲሪየስሊ መውሰድ የለብንም ማለት ነው። ይህንን ሲሪየስሊ መውሰድ የለብንም። የብልጽግና መሪዎች ናቸው ይህንን የሚጽፉት። ቅድም እንደነገርኩሽ እነዚሁ የብልጽግና መሪዎች ናቸው እኮ የብልጽግና መሪዎች ናቸው የኢትዮጵያ ኢኮኖሚ እንደ ዛሬ አድጎ አያውቅም ብለው የሚነግሩሽ እና እሱንም እውነት ነው ብለን ልንወስድ ነው ማለት ነው። ማለት የኢትዮጵያ ብልጽግና ሰዎች ዝናብ ማዝነብ እንችላለን፣ የኢትዮጵያን ዓለም ውስጥ ሀያል አገርና አድርገናታል ምናምን የሚሉት እሱንም ልንቀበል ነው ማለት ነው። ስለዚህ ይሄ የብልጽግና ሰዎች ያሉት ነገር ነው። የብልጽግና ሰዎች የሚሉትን ደግሞ ገና ከመናገራቸው አስቀድመን ስለምናውቀው ይሄንን እንኳን እንደ ቁም ነገር በአንድ ቁጥር ጥሩ ነው ልልሽ ነው። አመሰግናለሁ ፕሮፌሰር፣ ይህን የመሰለ ጥሩ ጊዜ እየሰጠኝ ስለሆነ በስሜና በተመልካቾች ስም እጅግ አድርጌ አመሰግናለሁ። በስተመጨረሻ ሁለት ጥያቄዎችን እናንሳና የዛሬው ዝግጅታችን እንድናጠቃልል። አንደኛው በኢትዮጵያ እንደዚሁ በምስራቅ አፍሪካ ማለት በቀጠናው እየተያየ ያለው የፖለቲካ እድገቱ ወይም ደግሞ ሂደቱ እንዴት ትመለከተዋለህ? በተለይም ደግሞ በሱዳን በኩል ያለውም ልክ የኢትዮጵያ አይነት ሱዳንም እየታመሰች ነው፣ ኢትዮጵያም እየታመሰች ነው። በዚህ በሁለቱ ሀገራት ያለመረጋጋት ደግሞ የኤርትራ በቀጥታና በተዘዋዋሪ እጅ እንዳለበት ይታወቃል። ይህንን ምናልባት ቀጠናውን እያመሰች ያለችውን አገር ከዚህ በኋላ ይህንን ጦርነት ወደ ከፋ ሁኔታ የማደግ አዝማሚያዎቹ ሊኖሩ ወይም ደግሞ ሊያባብሱት ይችላሉ የሚሉ መላምቶቹም ይሰጣሉና የኤርትራ በአማራ ክልል የመኖሩን ሁኔታ ማለት ቀደም ሲል ስታነሳው ነበረ በምዕራብ ትግራይ ወይም ደግሞ በትግራይ መሬት በኩል አድርጎ ሁለቱ ኃይላት የአማራና የኤርትራ ኃይላት ሲገናኙና የተለያዩ ወታደራዊ ስልጣናዎችም ሲያካሂዱ እንደነበር በተለያዩ ሚዲያዎችም ሲገለጽ ነበረ። በዚህ በኩል ምናልባት በኤርትራና በኢትዮጵያ መካከል ያለው ግንኙነት ወዴት ያመራል የሚለው፣ ሁለተኛ ደግሞ በአማራ ክልል አሁን የተነሳውን ጦርነት ወይም ደግሞ ግጭት ብለክ የገለጽከውን አይነት ወዴት ሊያመራ ይችላል? አሁን የአማራ ኃይሎች አሁን ያሉበትን የጦርነት ሂደቱ እንዲሁ ደግሞ ፌዴራል መንግስትም እያካሄደው ያለውን ጦርነት ኃይል ሚዛን ወዴት ያደላል? የኢትዮጵያ ዕጣ ፈንታስ ምን ሊሆን ነው የሚለውን ደግሞ በስተመጨረሻ እንድናየው ብዬ ነው።
አሁን በአፍሪካ ቀንድ ላይ ወደየቦታው እየተንቀሳቀሰ ንግግር የሚያደርግ በቻይና በራሻ ተሰሚነት ያለው መሪ እንደ ምንድን ነው ያደገ የሚያውቅ አስተዋይ መሪ የሆነው ኢሳያስ አፈወርቂ ነው። እንደዛ ሆኖ ነው የሚታየው። የኢትዮጵያው አይደለም። ራሻ በሄደ ጊዜ ለምንድን ነው ያልተናገሩት ብሎ ማለት ለመናገር እድል አልሰጠኝም ብሎ አኩርፎ ነው የተመለሰው የኢትዮጵያ ጠቅላይ ሚኒስትር። ይህንን ያደረገው ማን ነው? ኢሳያስ አፈወርቂን ገብቶበት ከነበረው ቅርቃር ኢህአዴግ በነበረበት ጊዜ፣ በተለይ አቶ መለስ በነበረበት ጊዜ ብቻውን ሆኖ ነበር። ከጅቡቲ ጋር ተጣልተው፣ ከሱዳን ተጣልተው፣ ከየመን ተጣልተው፣ ከሁሉ ጋር ተጣልተው ብቻውን ሆኖ ነበር። በናይል ቤሲን ጉዳይ በኢጋድ በኩል የኢትዮጵያ መንግስት በዲፕሎማሲ ብቻውን አድርጎት ነበር። ከዛ ቅርቃር አውጥቶ ወደ ተባበሩት መንግስታት ልኮ ይሄ ሰላማዊ ሰው ነውና ተቀበሉልኝ ብሎ ደብዳቤውን በእጁ ለአንቶኒ ጉቴሬዝ የሰጠው ማን ነው? ለዛ ያበቃው ማን ነው? መልሱን እናውቃለን። እና በዛ ደረጃ ኢሳያስን ለዚህ እንዲበቃ ያደረገው ኢትዮጵያ ደግሞ በዲፕሎማሲ በኩል ወሬ አያስፈልግም ነው። ወሬ ዝም ብሎ ኢትዮጵያ እንዲነበረች፣ ኢትዮጵያ እኮ እንደዚህ ነበረች፣ እናንተ ሌሎቻችሁ ሁሉ ጎረምሶች ናችሁ፣ ኢትዮጵያ ግን ተባበሩት መንግስታትን ኦኤዩን ምናምን የፈጠረች ማለቱ ዋጋ የለውም። የትናንቱ ዋጋ የለውም ለዛሬ ዲፕሎማሲ የሚጠቅም ካልሆነ። እነ ጸሐፊ ትእዛዝ አክሊሉን፣ እነ ዶክተር ተስፋዬ ገብረ እግዚእን፣ እነ ምናሴ ኃይሌን፣ እነ ከተማ ይፍሩን ከአሁኖቹ ጋር መወዳደር አይቻልም። እነሱ ዲፕሎማሲን የሚያውቁ ሰዎች ነው የነበሩት። አሁን በዚህ ደረጃ በዲፕሎማሲ ደረጃ በኢትዮጵያ ድረሽልን የሚላት የለም። በዓለም አቀፍ ደረጃ በቀጠናውን ደረጃ ኢትዮጵያ ድረሽልን የሚላት የለም። አሁን የኢትዮጵያ ዲፕሎማሲ የህፃን ጨዋታ ሆኖ ነው የታየው በምክንያት። ስለዚህ በዛ አካባቢ በዓለም አቀፍ ደረጃ ኢትዮጵያ ሆይ እርጅን ብሎ ወደ ኢትዮጵያ የሚመጣ የለም። ይልቅስ በዓለም አቀፍ ደረጃ በቀጠናው ላይ ችግር ይመጣል ተብሎ የሚፈራው በአሁኑ ደረጃ የሚፈራው ኢሳያስ አፈወርቂ የሚያደርገው ያንንም የመሸንቆር ነገር አይደለም። ኢትዮጵያ ለራሷ ራሷን መቻል አቅቷት የአሜሪካን ሴክሬታሪ ኦፍ ስቴት ውጭ ጉዳይ ሚኒስትር ያለውን ቃል ብጠቀም ኢምፕሎድ በራሷ ላይ እንዳትወድቅ፣ ወደ ውስጥ በራሷ ላይ እንዳትወድቅ እንፈራለን ያለው ጉዳይ ነው። በቀጠናው ላይ ችግርን ይፈጥራል የሚባለው ይህንን በሰዓት ካስቀመጥ ነው ከ1 ሰዓት ጀምሮ እስከ 12 ሰዓት ከሆነ የኢትዮጵያ እንደ አገር የመቆየቷና የመቀጠሏ ወደፊት ሁኔታዋና በራሷ ላይ የመውደቋ ኢምፕሎድ የማድረጓ በራሷ ላይ የመገርሰሷ እድል ስንት ሰዓት ደርሷል ካልሽኝ 11 ሰዓት ተኩል ላይ ደርሷል። ከ1 እስከ 12 ከዛ 11 ሰዓት ተኩል ላይ ነው ያለው። በቀጠናው ላይ ችግር ይፈጠራል ከተባለ በኢትዮጵያ ውስጥ ስልጣን በኢትዮጵያ ውስጥ የመንግስት ስልጣን ድንበርን፣ ሉዓላዊነትን፣ ህዝብን የመጠበቅ ስልጣን ያኛውን ካየነው እንደ ዛሬ ተገርስሶ አያውቅም ነው የምለው። ለምንድን ነው ይሄንን የምለው? ኢትዮጵያ ውስጥ መንግስት አለ አዲስ አበባ ውስጥ፣ አስተዳደር ግን የለም። የአማራ ክልልን እያስተዳደረ አይደለም። ጦር ኃይል ይዞ ሄዶ ከተማን ነፃ ማውጣት ማለት አቺቭመንት አይደለም። ኦሮሚያ ውስጥ ገጠሩን እያስተዳደሩ አይደሉም። በአብዛኛው ኦሮሚያ ውስጥ እያስተዳደሩ አይደሉም። ይህን እናውቃለን። አስተዳደር የለም በኢትዮጵያ ውስጥ፣ እያስተዳደረ አይደለም። አሁን ደግሞ እየታየ ያለው በሄድኩበት ከትግራይም ጋር በጉልበት፣ በኦሮሚያም ላይ በጉልበት በጦር ኃይል፣ በአማራም ላይ በጉልበት፣ በሲዳማም ላይ በጉልበት፣ በጋምቤላም ላይ በጉልበት፣ በቤኒሻንጉል ላይም በጉልበት አስተዳድራለሁ የሚል መንግስት ጉልበቱም ደክሟል። ከትግራይ ጦርነት በኋላ የኢትዮጵያ መከላከያ
ዩኒፎርም ስላለበስ እኮ መከላከያ አለኝ ማለት አይቻልም። ዩኒፎርም ለብሶ የተንጣለለ ሰንደቅ ዓላማ ስላውለበለበና ከውጭ ደግሞ ጠመንጃ ይዞ ስለመጣ ያ ሰራዊት ነው ማለት አይደለም። ያ ኃይል ነው ማለት አይደለም። ድሮን ተቀጥሮ በተቀጠረ የቱርክ ስፔሻሊስቶች ድሮን መተኮስ ስለቻልክ መከላከያ ጠንክሯል ማለት አይደለም። የኢትዮጵያ መከላከያ ውስጡ ተቦርብሮ ያለቀ የደከመ እርስ በርሱ ደክሟል። ውጊያ ደክሟል። የኢትዮጵያ መከላከያ ደክሟል። ጀግና መከላከያ ምናምን የሚሉት ነገር ዝም ብሎ ነው የሚያወሩት እንጂ የደከመ ነው። ጦርነቱንም ለመቀጠል የሚበቃ ኢኮኖሚ የለም። ጦርነቱንም ለመቀጠል የሚበቃ ስምምነት የለም። ቅድም ያልሽው በኦሮሚያ በኩል መንግስቱ ይሄን ብሏል። በ10 ነው በ11 ያሉት ያ ሁሉ ውሸት ነው። ድካም አለ። የጦርነት ፈቲግ አለ። ለመዋጋት የሚችል ጦር አይደለም አሁን ያለው። ስለዚህ የሚመጣው ችግር አሁን እየመጣ ያለው ችግር አዲስ አበባ ውስጥ መንግስት አለ የተባለ ሌላ ቦታ ላይ መንግስትን በፍጹም አጥቶ አስተዳደርን አጥፍቶ ህዝብ ራሱን ለመጠበቅ በሚነሳበት ጊዜ ስደተኞች ይኖራሉ፣ ተፈናቃዮች ይኖራሉ። አሁንም አሉ። በነገራችን ላይ ኢትዮጵያ በዓለም ውስጥ አንደኛ ናቸው የተፈናቃዮች ብዛት። እነዛ ተፈናቃዮችና ስደተኞች እስከ ሜዲትሬኒያን ቤሲን ድረስ ከደረሱ ያን ጊዜ ነው የቀጠናው ችግር የሚታየው። ይሄንን ነገር ዓለም አቀፍ መንግስታትም ተቋማትም እንደሚገባኝ ይረዱታል። ያ አደጋ ግን መንግስት በኢትዮጵያ ውስጥ ማድረግ የሚችለውን አጥቶ የሚከስምበትና ህዝብ መንግስት ማድረግ የሚገባውን አገልግሎት ለራሱ ለመስጠት ሲል ሰልፍ ዲፌንስ ውስጥ የሚገባበትና እርስ በእርሱ የሚጎዳዳበት ጊዜ ከፍተኛ ሰዓቱ 11 ሰዓት ተኩል ላይ እንደደረሰ ነው። መግቢያው 12 ሰዓት ነው፣ የሚጨልመው 12 ሰዓት ነው ብለን ካሰብን የሚል አስተሳሰብ ነው ያለን። ያ ደግሞ በአካባቢው ሁሉ በቀጠናው ሁሉ ተጽዕኖ ያለው አይነት ውድቀት ነው የሚሆነው። አመሰግናለሁ። ከዚህ ጦርነት በኋላ የኢትዮጵያ ዕጣ ፈንታ ምን ሊሆን ይችላል የሚለውን በዛው ዳስሰዋል። ምናልባት ኢትዮጵያ ትበታተናለች፣ አዳዲስ ሀገሮችም የመፈጠር እድል አላቸው የሚሉ አንዳንድ ሀሳቦችም ያነሱ አካላትም አልጠፉም። እንዲሁም ደግሞ የፌዴራሊዝም ስርዓቱም የመቀጠልና ያለመቀጠል ሁኔታውም አደጋ ላይ ልክ 11 ተኩል ላይ ደርሷል እንዳልከው አደጋ ላይ ወድቋል የሚልም አለ። በአማራ ክልል ውስጥ የተከለሉት የአገውና የቅማንት የመሳሰሉ ብሔርና ብሔረሰቦች መብታቸውን የሚያቀርቡበት የራስን በራስን የማስተዳደር መብትም ጥያቄ መልስ የሚያገኝበት ወይም ደግሞ ራሳቸውን ነፃነታቸውን የሚያውጅበት እድል ይፈጠራል የሚሉም አሉ። በተለይም ደግሞ በአማራ ክልል ውስጥ የተነሳውን ጦርነትን ተከትሎ እንዲሁም ደግሞ በኢትዮጵያ ውስጥ በአጠቃላይ የትግራይ ጥያቄ አለ፣ ኦሮሚያ ውስጥም ጥያቄ አለ። ለነፃነት ለተለያዩ ዓላማዎች የሚታገሉ ኃይሎችም እንዳሉ ይታወቃል በሌሎች የኢትዮጵያ አካባቢዎች እና ይህንን ምናልባት የኢትዮጵያ የመበታተን እድልና አዳዲስ ሀገሮችን እንደዚሁም ደግሞ አዳዲስ የጂኦግራፊ ለውጦቹም የመምጣት እድል አላቸው ወይ? ምክንያቱም ህገ መንግስቱና ስርዓቱን ተዋግቶም ቢሆን በኃይልም በምንም አሳምኖ ማስተዳደርም መጠበቅም የሚችል ኃይል ከሌላ አገሪቷ ምን ደረጃ ላይ እንዳለችም በዚሁ አጋጣሚ ጠቁመ ስላለፍክ ነው። ከዚህ ተነስተን ምን ማለት እንችላለን ፕሮፌሰር? እኔ ኢትዮጵያ ትናንትም ነበረች፣ ዛሬም አለች፣ ነገም ትኖራለች ብለው እንደ ሃይማኖት ያንን ሀሳብ ይዘው እንደሚሄዱ ሰዎች አይደለም የማስበው። ሀገሮች ይፈጠራሉ፣ ሀገሮች ይፈርሳሉ፣ ሀገሮች ይፈጠራሉ። የሰው ስራ ነው ማለት ነው። ሰው የሚፈጥረው ነው እንጂ ከፈጣሪ እጅ የወጣ ነገሮች አይደሉም ሀገሮች። ሰው እንደዛ አይነት አስተሳሰብ የለኝም ለማለት ነው። እንደው እንደ ሁለተኛ አትፈርስም ኢትዮጵያ ማለት አትፈርስም፣ ልትፈርስ አትችልም የሚለው ያው የፖለቲካ ትርክትና የፖለቲካ ሬቶሪክ ነው እንጂ ለምንድን ነው አትፈርሰው ኢትዮጵያ? የምትፈርሰው በቀጠሮ ነው ማለት በቀጠሮ አንድ ቀን ትደርሳ አንድ ቀን ነው የሚታወቀው። በዚህ ቀን ላይ ኢትዮጵያ ፈረሰች ተብሎ እንዲታወቅ ነው። ይሄ ሂደት ነው የሚመስለኝ። ያ ሂደት ደግሞ እየፈራረሰች ነው ያለችው። ለኔ እየፈራረሰች ነው ያለችው።
ኤርትራ እንደፈለገ የኢትዮጵያ ግዛት ውስጥ ገብቶ በሚወጣበት ጊዜ ኢትዮጵያ አሁንም አልፈረሰችም ለማለት ነው። ሱዳን የዛሬ ነው አድርግና ሱዳን መሬትን መልሻለሁ ብላ ስትገባበት ኢትዮጵያ ራሷን ካለመፍረስ እየታደገች ነው። የአልሸባብ ኃይሎች እስከ 100 ኪሎ ሜትር በምስራቅ በኩል ገብተው ገለው በሚወጡበት ጊዜ ኢትዮጵያ ራሷን እየጠበቀች ነው ማለት ነው። አትፈርስም ማለት እኮ በመሸራረፍ በፕሮሰስ በሂደት ውስጥ የሚመጣውን ነገር ነው። ልትፈርስ ትችላለች ኢትዮጵያ፣ እየፈረሰችም ነው። ይህንን ደግሞ ሕዝቅኤል ገቢሳ ብቻ አይደለም የሚናገረው። ቅድም የጠቀስኩት የአሜሪካ ሴክሬታሪ ስቴትም ብሎታል። ትናንት ወዲያም ፕሮፌሰር መረራ ብሎታል። እነ ልደቷ ያለውን ብለውታል። ሁሉ ከውጭ ሆነው የሚያየው በመፍረስ ሂደት ላይ ነው ያለችው፣ የህልውና ጥያቄ ነው የሚለው ላይ አብዛኛው ነፃ አስተሳሰብ ያለው ሰው ሁሉ የሚያስብበት ነው፣ እየታሰበ ያለ ጉዳይ ነው። ነገር ግን አሁን እንዳልኩት እንደ ፕሬሚስ ባስቀመጥኩት ሁኔታ ላይ የኢትዮጵያ የመፍረስ ያለ መፍረስ ጉዳይ ራሱን ችሎ የሚሄድ ነፃ የሆነ ሂደት አይደለም። በራሱ ኃይል ብቻ የሚንቀሳቀስና ኢትዮጵያ ልትፈርስ ላትፈርስ የምትችልበት ከዚህ ዓለም ውጪ ወይም ደግሞ ከኢትዮጵያ ውጪ የሆነ ራሱን የቻለ እንደ ስበት የሆነ ኃይል አይደለም ያለው። ራሱን የቻለ ማለትም አንድ ሰው ወደ ላይ ቢዘል ወደ ታች አልመለስም ብሎ ሊወስን አይችልም። ያው ስበት ያስገድደዋልና የኢትዮጵያ ሁኔታ እንደዛ አይደለም። ሀገሮች የሰው ስራዎች ናቸው። ሰዎች የሚሰሩት ስራ ነው። በጉልበት ይሁን በወረራ ይሁን በመጨፍለቅ ይሁን ሰዎች የሚሰሩት ነው። በስምምነትም መስራት ይቻላል። በስምምነትም ሀገርን መስራት ይቻላል። አሁን በ1991 ልትፈርስ በነበረችበት ጊዜ ፎርሙላ መጣ። ኢትዮጵያ እንዳትፈርስ አንድ ፎርሙላ መጣ። እሱም ፌዴራሊዝም የሚባል ፎርሙላ ነው የመጣው። የፖለቲካ ቀመር ነው። ኢትዮጵያ እንዳትበታተን ለማድረግ ሶስት አማራጮች ነበሯት። ወይ መበታተን፣ ወይ አንድ አሃዳዊ አገር ሆና የመኖር፣ ወይንም ሌላ ቀመር መካከል ላይ ያለ ቀመር ፈልጋ የመኖር እድል ነበራት። ስለዚህ ከመካከል ያለው ለብሔር ብሔረሰቦቹ ወደ ውጭ ሲስቡ የነበሩት ብሔር ብሔረሰቦቹ የመገንጠል መብታቸው የተጠበቀ ሆኖ ነገር ግን በገዛ ራሳቸው ፈቃድ አንድ የፖለቲካ ማህበረሰብን ይምረጡ በሚል ላይ ተስማምተን ነው ኢትዮጵያ ያለፉት 30 ዓመት ውስጥ ልትቆይ የቻለችው እንጂ በ91ም ልትፈርስ ትችል ነበር። ሰው የሚሰራው ነው ማለት ነው። ሰው በስምምነት ህዝቦች፣ አዋቂዎች ተሰብስበው የሚፈጽሙት ነገር ነው እንጂ የመፍረስ ያለመፍረስ ጉዳይ በራሱ ህግ የሚሄድ አይደለም። አሁንም ይቻላል ማለት ነው። አሁንም ውጊያው ይብቃል። በውጊያ አንችልም። የፖለቲካ ችግሮችን በፖለቲካ መንገድ መፍታት አንችልም ብለን እንስማማ መጀመሪያ። ከዛ በኋላ ትንሽም ትልቅም ሳይባል የፖለቲካ ኃይሎች የሆኑ ሁሉ ይቀመጡና ምን ይሻላል እዚህ ሀገር ላይ ብለው ይነጋገሩና አሁን ከተደረገው የዘር ማጥፋትና የዘር ማጥፋት አውዳሚ ጦርነቶች በኋላ ሁለተኛ እንዳይደገም በምን አይነት ፎርሙላ እንኑር የሚል የፖለቲካ ሴትልመንት ማድረግ ይቻላል። ሰው ከፈለገ ማድረግ ይቻላል። ይህንንም መምረጥ አለባቸው ብዬ ተስፋ አደርጋለሁ የኢትዮጵያ ህዝቦች፣ የኢትዮጵያ ፖለቲከኞችም። ምክንያቱም በመበታተኑ ውስጥ ቅድም በነገርኩት መበታተኑ ውስጥ ተጠቃሚ አይኖርም። በተለይም የአማራ ልሂቃን አሁን እየተናገሩ ያሉ ሁሉንም አጥፍተን እኛ እንችላለን፣ ድሮም ኢትዮጵያን የመሰረትናት እኛ ነን እና አሁንም እንችላለን የበላይት የሚለውን ነገር መተው አለባቸው። የአማራ ልሂቃን ከሆነ የአማራ መብት አስጠባቂዎች ነው መሆን ያለባቸው እንጂ የኢትዮጵያ ጠበቆች መሆን የለባቸው። የኢትዮጵያ ጠበቃ ሁላችንም ነው መሆን ያለበት። አብረን የሰራናት፣ አብረን የመሰረትናት፣ አብረን የምንጠብቃት አገር ብትሆን አሁን የሚያስፈልገው የሰዎች መሰብሰብ ነው። መጀመሪያ ላይ የመጣንበት መንገድ ባለፈው 5 ዓመት አላዋጣንም። ግልጽ ነው። ይሄ ሁሉ ውድመት እነሱ እንደሚሉት ዙፋኑን ሊያጠራ እግዚአብሔር ያደረገው ነው። ወይንም ደም መፍሰስ ልጅ በምትወልድበት ጊዜ የሴት ደም ቢፈስ እሱም ደም ነው የሚባለውን ነገር ትተው
የፈሰሰው ደም እናንተ እንደምትሉት የስርየት ደም አይደለም። ዙፋንን ሊያጠና የመጣ የሰው ልጅ ደም ነው የፈሰሰው። የሰው ልጅ ነው የተቀጨው። ወጣት ነው የተቀጨው። ይሄ ነገር ይብቃል ብሎ እንደገና ማሰብና ምን ይሻላል የሚል የፖለቲካ ቀመር ላይ ነው መሄድ ያለብን። እሱን ከሄድን አትፈርስም። ነገር ግን በራሷ ትቀጥላለች። የራሷ ህግ ነው ያላት። ከሰው ከሚሰራው ውጭ የሆነ ህግ ነው ያለው። ወይንም አሁን የምንሰራው ስራ የብልጽግና መንገድ የመደመር ወገን ሁላችንም ደምሮ ኢትዮጵያ ቅድስቷ ሀገር ትሆናለች የሚል አያዋጣም። እሱ አይሄድም። እንደገና አዲስ ኮንትራት ያስፈልጋል። ከፈለግን እንችላለን፣ ካልፈለግን ደግሞ ሁላችንም እናጣለን።